ነገር እየተደረገ ነው ዛሬ በዋሽንግተን ዲሲ የኢትዮጵያ ኦርቶዶክስ ተዋህዶ ማፊያዎች ስብሰባ አድርገው ለኢትዮጵያን መንግስት ትልቅ ማስጠንቀቂያ ለአንዴና ለመጨረሻ ማስጠንቀቂያ ሰጥተዋል የሰጡትን ማስጠንቀቂያ እንመለከትና ተገቢ ነው ተገቢ አይደለም በሚለው ላይ እንጫወታለን እንነጋገራለን እናንተም ቀጥሉበት እኛም እንቀጥልበታለን ይሄ የሚያሳየው ምንድነው ዋንስ አገን ስብሰባው ሰላማዊ ሰልፍ ወጣዋል ዲያስፖራው መሰብሰብና መሰለፍ መቸም የታወቀ ነው ነገር ግን በዛ ላይ የተናገሩትን ነገሮችን አንዳንድ ነገሮችን ያሰማዋችሁ እናንተ ራሳችሁ መስካሪ ትሆናላችሁ በዚህ ላይ አስተያየት ተሰጣለሁ አስተያየት በሚሰጥበት ጊዜ አንናንዶቻችሁ ልትናደዱ ትችላላችሁ ምንም ችግር የለም ዋናው በንግግር መነጋገር ነው እንደናንተ ወጣን ሀገር እናጠፋለን ይያላልም እኛ ወጥተን እየተናገርን ያለው የሁሉም መብት ይጠበቅ በሚለው ላይ ነው እንነጋገራለን ዛሬ ገባ በሉ ሼር አድርጉ ላይክ አድርጉ ከዛ ደግሞ አንድ ድሃ ዲያስፖራ አለ አክቲቪስት ነኝ ይያለ የሚተብት ተባች እበት አለ ታውቁታላችሁ ራስ መላጣው ዱቄታሙ በጣም አሁንም እንትን ይያለ ይገኛል ለሱ ደግሞ በስፓኒሽኛ ትንሽ ምክር ሰጠዋለሁ አማርኛው አልገባ ብሎታል እንግሊዘኛው አልገባ ብሎታል ምናልባት በቤቱ ቋንቋ በስፓኒሽ ትንሽ ሰጠዋለሁ ኦኬ ስለዚህ በዛ ላይ እንነጋገራለን እንደናችሁ ገባ በሉልኝ ሰላም ነው ወይ እስከዛው ድረስ ያው እንደምታውቁት በጨዋታ ነው የምንጀምረው እየተጫወትን ነው የምንነጋገረው ዛሬ ምን ይለናል ሰምና ወርቁን ላያዩዋለን ልንገራችሁ አሁን የኢትዮጵያ ኦርቶዶክስ ተዋህዶ እያደረገው ባለው ነገር አብዛኛው የኢትዮጵያ ኦርቶዶክስ ተዋህዶ በጣም ይደግፈዋል እየደገፈው ይገኛል በእነሱ የሚያደርጉት ነገር በቃ ሰላም ነው ሰላማዊ ሰልፍ አይደለም አንደኛ ሰላማዊ ሰልፍ እንገባበታለን በደንብ እንገባበታለን እናዳምጣቸዋለን በአማርኛም በግዕዝም በእንግሊዘኛም ሞክረዋል ሜሴጃቸውን ለማስተላለፍ እኛ ደግሞ በአማርኛም በእንግሊዘኛም በግዕዝም በስፓኒሽም የነሱ መልእክት እናስተላልፋለን ምንም ችግር የለምና ይሄ ነገር መንግስት ላይ ዛቻ እየጣሉ ይገኛሉ አብዛኞቻችሁ የምትገቡት አይዟችሁ ገናኮ ኦርቶዶክስ ተዋህዶ ሲባልኮ በቃ ፉን የምትሏላችሁ ፉን አትበሉ እናንተ አዳምጡ ተምራችሁ ትወጣላችሁ ዛሬ የኦንላይን ዳይ ተምረህ ትወጣለህ አዳሜ አንድ ባንድ እየተማርክ ትወጣለህ ምክንያቱም ይኸውላችሁ የኢትዮጵያ የኦርቶዶክስ ተዋህዶ ቤተክርስቲያን የለመደው ነገር አለ በአገራችን የለመደች ጦጣ ሁሉ ጊዜ ሽምጣጣ የሚባል ነገር አለና የለመደችው ነገር አለ የለመደችው ምንድነው እንደፈለገችው የሌላውን ህዝብ ያፈናቀለች የሌላውን መብት ሳትጠብቅ የሌላውን ሃይማኖት ስታንቋሽሽ የሌላውን ሃይማኖት ስታሳድድ የነበረች ቤተክርስቲያን አሁን መንግስት መጣ ቤተክርስቲያንን የራስሽ ጉዳይ የሚል መንግስት መጣ ቤተክርስቲያን ራስሽ ቤተክርስቲያንን ዘግተሽ ራስሽ ተወጪ የሚል መንግስት ሲመጣ አሁን ከበየቦታው እየፈነዱ የሚገኙት የኦርቶዶክስ ተዋህዶ ቤተክህነቶች ናቸው ሲኖዶሶች ናቸው ተከታዮች ናቸው ተከታታዮች ናቸውና በእነዚህ ላይ ነው የምናቀርብላችሁ እንደምታውቁት ዛሬ ሁላችሁም ካያችሁት ሰላማዊ ሰልፍ አይታችኋል ብዬ አስባለሁ ገባ እስከምትሉ ትንሽ ወይ ጉድ አቤት ጉድ ኦርቶዶክስ ተዋህዶ ወይ ጉድ ጉዳችሁ ገና ሊወጣ እኮ ነው እግዚአብሔር ያቀጣጣችሁ እኮ ነው በጣም ደስ የሚለው ነገር ገና በገና እግዚአብሔር ያቀጣጣችኋል ገና ደግሞ እናንተ ተለጣላችሁ አታልቅሱ አይዟችሁ ለቀዳሴ ይመቻችኋል ገና እየቀደሳችሁ ትወጣላችሁ ምንም ችግር የለም አይዟችሁ አታልቅሱ ማልቀስ እኮ እንትን አስለቅሳችኋል እስከዛሬ ዘመናት የጴንጤን ህዝብ አስለቅሳችሁ የኦርቶዶክስ ነዋሪዎች አሁን ደግሞ እናንተ ማልቀስ ጀመራችሁ ብታለቅሱ ታዲያ ሰው የዘራውን ነው የሚያጭደው ስለዚህ ምን ነው ጭቅጭቁ ሰላማዊ ሰልፍ ወጣ አሁንም ተመልሰህ ወደ ቤት ትገባለህ ለቤት ስትገባም መንግስት አለ ኢትዮጵያ ውስጥ የማይነካ ማንንም የማይነካ ስለዚህ ኦርቶዶክስ ተዋህዶ ምንም ችግር የለም ምንም ችግር የለም ወይ ጉድ ከኖርን እኮ የማናየው ነገር የለም ወይ ጉድ አቤት ጉድ እናንተም ብሎ ደግሞ ሰላማዊ ሰልፎች እናንተም ብሎ ደግሞ የመንፈስ ቅዱስ አስተማሪ እናንተም ብሎ ደግሞ መጽሐፍ ቅዱስ አንባቢ የምታረጉት ምንድነው እናንተ ታውቃላችሁ አይዟችሁ ያዛናው ዛሬ ማጫወት
Let my people go. Gotta let my people go. Let my people go. Let my people go. Orthodox Tawado. Mangistan lakatar mangistan. Hey. Orthodox Tawado mangistan lakatar barang alab. Bawala talak salab. ራሳችሁ ቤተክርስቲያን አቃጥላችሁ አሁን ደግሞ መንግስት ቤተክርስቲያን አቃጥሎብና ያቃጠልክብንን ምን ይላል? አቤት 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 እናንተ ቤተክርስቲያን እንሰራ ሲያምር ይቀራል። ገና ታለቅሳለህ፣ ገና ትጨዋለህ፣ ገና ታነባለህ፣ ገና የዘራውን ታጭዳለህ። አይዞህ ምንም ችግር የለም። የልገባ ነው ያውላችሁ ተመልከቱ። የተዋህዶ ልጆችን ተመልከቱ። እንትን አንዳንድ ደግሞ ጫወትላችኋለሁ። የተዋህዶ ልጆች የላኩልኝ ሜሴጅ አለና የላኩልኝን ሜሴጅ አነብላችኋለሁ፣ እጫወትላችኋለሁ። እንዴት ምን አይነት አጋንንት የሞላበት ቤተክርስቲያን እንደሆነ ምን አይነት ትምህርት እንደሚያስተምሩ የመጨረሻ በጣም የሚያሳዝን አዘንኩላችሁ ለእናንተ። የላኩልኝን ሜሴጅ አንዳንድ የላኩልኝን ሜሴጅ እጫወትላችኋለሁና በጣም ያሳዝናል። የሚራገሙት እርግማን እኔ እንደዚህ ቄሶች እኮ ናቸው ደውለው የሚራገሙት። ተፈቃለሁ ወደም ተመጣጣው አያ alright ምንም ችግር የለም። እስከምትገቡ ገባ በሉ ሐሳባችን እንድንጀምር ትንሽ እንትን የሌለ ምንድነው ሙዚቃ ምናምን እንዳልጫወትላችሁ። ሙዚቃ ምናምን መጫወት አያስፈልግም። የሐዘን ቀን ነው ዛሬ። ሐዘኑ ምንድነው ብላችሁ ከጠየቃችሁን የኦርቶዶክስ ተዋህዶ የመዋረጃው ቀን ነው ዛሬ። ተዋርዷል። የተዋረደበት ምክንያት በምንድነው? የተዋረደበት ምክንያት እናሳያችኋለን። በቸሙላችሁም ሰላማዊ ሰልፉን አይታችኋል። ዋሽንግተን ዲሲ በእንግሊዘኛ፣ በአማርኛ፣ በግዕዝ፣ በጉራጌኛ እንኳን የለም ሞክረዋለኝ። የሞከሩት ሙከራ ምንድነው? ዛቻቸውን እንጫወተዋለን። የነሱን ዛቻ ሰምተን አዳምጠን እተነትንላችኋለሁ። መጀመሪያ ምንድነው የኦርቶዶክስ ተዋህዶ ቤተክርስቲያን የነበራችሁ ላለፈው 1700 ዓመት ህዝብን ስታፈናቅሉ፣ ህዝብን ስትገሉ፣ በደርግ ጊዜ በቀኝ ሽብር፣ በቢጫ ሽብር፣ በነጭ ሽብር እየተባለ ህዝቡ ሲገደል የነበራችሁ እናንተ አይደላችሁ? አብራችሁ ታጋድሉ የነበሩት እናንተ አይደላችሁ? ስትገሉ የነበራችሁት ንገሩኛ። ልክ ደግሞ አሁን ገና ለገና ከመንግስት እጅ እኮ የወጣችሁት ገና ዶክተር አብይ ከመጣ በኋላ ነው። ከመንግስት እጅ ኮምፕሊትሊ እጃችሁን የወጣችሁ። ላለፈው 27 ዓመት እናንተ ከኢህአዴግ ጋር አብራችሁ ተሰሩ አልነበረም? ከኢህአዴግ ጋር አብራችሁ ሰርታችኋል እኮ። አሁን ዶክተር አብይ ከመጣ በኋላ ነው የኦርቶዶክስ ተዋህዶ እጇን ከመንግስት በቃ አጣች። ፓወር ስላጣች፣ መግደል ስላቃታት፣ ማፈናቀል ስላቃታት፣ ገንዘብ መበዝበዝ ስላቃታት አሁን ጠበባት፣ ጨነቃት። የምትገባበት አጣች እና ታመናፍሳላችሁ። ይሄን ምስኪን ዳ ህዝብ እየሰበሰባችሁ ይሄን ማሃይም ህዝብ፣ ይሄ ትምህርት የማይገባውን ህዝብ በቅዳሴና በውዳሴ በመናምን ነገር ሃይምሮን አዙራችሁ ስታስከትሉት የነበረውን ህዝብ ልታባሉት፣ ልታፋጁት። የኦርቶዶክስ ተዋህዶ ቤተክርስቲያን ዛሬ እናንተን በግልጽ ነው የምናገራችሁ። ግልጽ ነግራችኋለሁ። ግልጹን ተሸክማችሁ እናንተ ገና የተሸከማችሁት ሸክም ማለት ነው በእናንተ ቆብ ላይ ያለው ኃጢያት፣ በእናንተ ልብስ ላይ ያለው ኃጢያት፣ በእናንተ በየገዳማቱ ያለው ኃጢያት እንኳን ኢየሱስ እንደገና ተመልሶ መምጣት አለበት ኢትዮጵያን ለማንጻት። ለ1700 ዓመት ኢትዮጵያን ታሪክ ሙሉ በሙሉ ስትገዙ እንደነበራችሁ ወደ ኋላ ቀር ያደረጋችሁት፣ የኢትዮጵያን ህዝብ ዶማ ያደረጋችሁት፣ የኢትዮጵያን ህዝብ አጋንንት የጥንቁልና መንፈስ ያስገባችሁበት እናንተ አይደላችሁ እንዴ? ጠንቋዮች እናንተ አይደላችሁ የምትደግሙት? እናንተ አይደላችሁም እንዴ? የእናንተ እምነት አይደለም? ንገሩኛ። አሁን እናንተ የኦርቶዶክስ ተዋህዶ ተከታዮች ስትጠጣ፣ ስትጨፍር፣ ስትሰክር እየዋልክ የምትኖረው አንተ አይደለህ እንዴ? ንገረኛ። ይህ ሃይማኖት ደግሞ የንጹህ ሃይማኖት የቅዱስ ኢትዮጵያዊነት ኦርቶዶክስ ተዋህዶ የኢትዮጵያ አይደለም። ኢትዮጵያን ሰብጅጌት ያደረገ ሌላውን ብሔረሰብ አደድቦ ያዘ፣ አጀዝቦ ያዘ። አሁን ለብሔረሰቦች የሚቆም መንግስት መጣ። እድሜ ለመለስ ዜናዊ ሁሉም በቋንቋው ሁሉም በክልሉ እንዲከለል አድርጎ ስለራሱ ማንነት ተማረ።
ጋምቤላው በጋምቤለኛ ደቡቡ በራሱ ቋንቋ በራሱ ማንነት ቆመ ኦሮሞዎች በራሳቸው ማንነት ቆሙ አሁን ኦርቶዶክስ ተዋህዶ የፈራሽው ለህዝብ ቤተክርስቲያን አይደለም ሀገር ቢቃጠል ግድ የለው ስንት ጊዜ ሀገር ሲቃጠል ኦርቶዶክስ ተዋህዶ ምን አድርጓል ምንም ሀገር ሲቃጠል አውቀው ራሳቸውን ቤተክርስቲያን ያቃጠሉ መንግስትን ደግሞ እጅ ልትጠመዝዙ የለመዳችሁት እኮ ነው የለመደች ጦጣ ሁሉ ጊዜ ሽምጣጣ ተብሏል የለመዳችሁት ነገር እኮ እንደለመዳችሁት ይሄንን መንግስት እጁን እንጠመላለን ብትሉት ይሄ የጴንጤ መንግስት ይጠመልልሃል እግዚአብሔር ነው ያመጣው ይሄን መንግስት እግዚአብሔር ነው ቁጭ ያደረገባችሁ ፈርዖንን ያዘዘባችሁ ምክንያቱም አሁን የመጨረሻው ዘመን ነው የናንተ የቆሻሻ እምነት ሊያቆም ነው በኢትዮጵያ እንደ ሃይማኖት መቀጠል ትችላላችሁ እንደ መንግስት እንደ ሀገር አትቀጥሏትም እንደ አሁን እኮ ራሳችሁን የምታዩት እንደ ሀገር ስለሆነ ነው ለንገራችሁ መጀመሪያ ገብቼ ከመናገር በፊት በደንብ አድርጌ ከማብራራት በፊት ልንገራችሁ እኔ I believe in religious freedom I want to say this again I believe in religious freedom everybody have the right to exercise whatever religion they want I have no problem with that የኔ ችግር ግን የሀገር ሃይማኖት ነን እኛ ሀገር ነን እያሉ ከመንግስት ጋር ግብግብ እንይዛለን የሚሉትን የሃይማኖት ተቃዋሞች ግን እነዚህ የፖለቲካ እንጂ የሃይማኖት አይደለም ስለዚህ OTDP ከክሎዝቱ መውጣት አለበት ኦሮሞ ተዋህዶ ዴሞክራቲክ ፓርቲ ካሁን በኋላ ኦሮሞ ምንድነው ይቅርታ አድርጉልኝ ላስተካከል ኢትዮጵያ OTDP ያልኩት ይቅርታ ተሳስቼ ነው እንደዛ ያልኩት ኢትዮጵያ ኦርቶዶክስ ተዋህዶ ዴሞክራቲክ ፓርቲ ኦኬ ወይም ደግሞ ኦርቶዶክስ ተዋህዶ ዴሞክራቲክ ፓርቲ መውጣት አለባችሁ በግልጽ ውጡ ሀገርነን ይያላችሁ ጴንጤውን ሙስሊሙን ካቶሊኩን ጆሆቫ ዊትነስቱን ሰቨን ዴይ አድቨንቲስቱን የተለያየ እምነት ያለው ለ1700 አመት ሰብጅጌት አድርጋችሁ ስታስለቅሱ እናንተ አሁን ታለቅሳላችሁ እናንተ አሁን ሰላማዊ ሰልፍ ትወጣላችሁ አታፍሩም እናንተ እፍረት የሌላችሁ ስለማታፍሩ እኮ ነው በአደባባይ ወጥታችሁ እንደዛ ርክስ ያላችሁት ስለማታፍሩ እኮ ነው አለማፈራችሁ የሚያስታውቀው በደርግ ዘመን አቡነ መርቆሪዮስ ማርቆስ ከጎንደር መላኩ ተፈራጋ ተሻርኮ ህዝብን ሲጨፈጭፍ አልነበረም አሁን አፉ ተዘግቶ የማይናገረው የማይጋገረው ለ20 አመት በአሜሪካ ሲኖዶስ መስርቶ የአሜሪካ ፓትሪያርክ የነበረው የጎንደር ልጅታል የጎንደር ህዝብ ለምን ነው ዝም የምትለው ባቡነ ማርቆስ ምክንያት አይደለ አንተ ስትገደል የነበረው ቀይ ሽብር ሲባል መላኩ ተፈራ በየቦታው እየመጣ ሲገል ከኋላ ሆኖ የሚቀድስ ከኋላ ሆኖ እሱን ኢንተርቴን የሚያደርግ ማን ነበር ግባና ጉጉል አድርገው መላኩ ተፈራ በመሰረተው የቤተክርስቲያን መሪዎች አቡነ ማርቆስ ነበር አቡነ መርቆሪዮስ አልነበረም አቡነ ማቲያስ ኢህአዲግ የመሰረተው ህዋት TPLF የመሰረተው ያስቀመጠው አይደል እንዴ ለዚህ እኮ ነው የለመዳችሁት ህዝቡን ያወናበዳችሁ ህዝቡን ደደብ አድርጋችሁ አሳድፋችሁ እናንተ ከመንግስት ጋር የተቀላቀላችሁ ህዝቡን ስትበዘብዙ ነበር አሁን የመጣው መንግስት ግን ኖ ሞር አለ አሁን የመጣው መንግስት ለህዝቡ ቆማለው እውነተኛ ዲሞክራሲያዊ አመጣለው እያለ እየሰራ ነው ዶክተር አብይ ልደመር ትንሽ ነው የቀረኝ እኔ እስካሁን አልተደመርኩም 3 አመት ድርድር ላይ ነው ያለሁት ልደመር ትንሽ ነው የቀረኝ እንዲያውም ይቅርታ የምጠይቀው እኔ ለጴንጤዎች ነው ጴንጤዎች እናንተን በጣም ተችቻችኋለሁ በሐሰተኛ ነቢያቶች ምክንያት በሐሰተኛ ሐዋሪያቶች ምክንያት ሙሉ ጴንጤዎችን እንዲያውም ጴንጤ ተከታዮችን ይቅርታ ጠይቃለሁ እኔ ምክንያቱም እናንተ ስላልተናገራችሁ ዝም ስላላችሁ በሃይማኖታችሁ ሲነገድባችሁ ዝም ስላላችሁ ሙሉ ለሙሉ ወጥቼ እናንተን ሃይማኖቱን አስተምራለሁ አሁንም እኔ በጴንጤ ሃይማኖት አላምንም እኔ ፕሮቴስታንት ነኝ የፕሮቴስታንት እምነት ተከታይ ነኝ ወደድክም ጠላም ያንን ነው ማካሄደው ኦርቶዶክስ ተዋህዶ አልቀበልም ጴንጤቆስቴን አልቀበልም ነገር ግን ጴንጤቆስቴዎች ምንም አላደረጉንም እኛ ጴንጤ ሀገርን አልበደለም ጴንጤ አንድ ድንጋይ አልወረወረም ጴንጤ ቤተክርስቲያን አላቃጠለም ጴንጤ መንግስትን አላስፈራራም
ያስፈራራው የሚያስፈራራው እያስፈራራ የሚገኘው የኦርቶዶክስ ተዋህዶ ማፊያዎች ናቸው። የኦርቶዶክስ ተዋህዶ ማፊያዎች ናቸው። ስለዚህ የክርስቶስ ተከታዮች አትሊስት ከኔጋ የምንስማማበት ጴንጤዎች ከኔጋ የምንስማማበት ብዙ ነገር አለ። የማንስማማበት ነገር ነው እስከዛሬ ከናንተ ጋር ስናገር የነበረው። አሁን ግን እነግራችኋለሁ ከኔጋ ትወጣላችሁ። ለምንስማማው ነገር አብረን ቁመን ሀገራችን እናተርፋለን። ኢየሱስ ክርስቶስ ነግሶ በሀገራችን እንዲመጣ እናደርጋለን። ያንን የምናደርግበት ይህን የዘንዶ ይህን የሰይጣን ቤተክርስቲያን የሰይጣን እምነት ከሀገራችን በጸሎት ወንጌል በመስበክ ማጥፋት አለብን። ልንገራችሁ አሁን አንዳንድ ጴንጤዎች ከኦርቶዶክስ ተዋህዶ ጎን የምትቆሙት ለፐብሊሲቲ ነው እንጂ ሌላ ጉዳይ አይደለም። እናንተ መናፍቃን እያላችሁ እናንተ ድመት ቆርጣሚዎች እየተባላችሁ ስትሰደቡ መቀበሪያ ያሳጧችሁ አባቶቻችሁ ከኢትዮጵያ የተሰደዱበትን እንዳትረሱ እኛ እነሱ ሰልፉ ከነሱ ጋር የወጣው ዳቢሎስ እንጂ እግዚአብሔር አይደለም። ከኛ ጋር የሚወጣው ግን ክርስቶስ ነው። እነሱ ማርያምን ይዘው ይወጣሉ፣ እኛ ክርስቶስን እንወጣለን። እነሱ ሰውን ይዘው ይወጣሉ፣ እኛ እግዚአብሔርን ይዘን እንወጣለን። እነግራቸዋለሁ ከኦርቶዶክስ ጋር ከምስማማበት ከጴንጤ ጋር የምስማማበት ብዙ ነገር አለ። ጴንጤዎች ወንጌልን ያውቃሉ፣ አትሊስት ወንጌልን ያውቃሉ። ከክርስቶስ ሌላ ማንንም ማያመልኩም። እነዚህ አጭበርባሪ እነ ዩጩፋ እነ እስራኤል ዳንሳ እነ ዳዊት ሞላልኝ እነዚህ አጭበርባሪ በጴንጤ ቤተክርስቲያን ውስጥ ገብተው የነገሱትን አስወጣቸዋለሁ አንድ በአንድ። ካሁን በኋላ ግን የጴንጤ ቤተክርስቲያን ከኔ ጋር አብራችሁ ትቆማላችሁ። ለወንጌል ትወጣላችሁ፣ ለእውነት ትወጣላችሁ፣ ለወንጌል ትወጣላችሁ። ሽር ጉድ ማለት የለም። ከእግዚአብሔር ቃል ሶላ ስክሪፕትራ እያልን እንወጣለን። እነሱ ማርያምን ይዘው ይውጡ፣ እኛ ክርስቶስን ይዘን እንወጣለን። የሚያሸንፈው እናያለን። እኛ ክርስቶስን ይዘን እንወጣለን። እነዚህ ሌቦች ናቸው። ተመልከቷቸው። በድንግል ማርያም የሚነግዱ ድንግል ማርያም እኮ ያለችበት እኮ እያዘነች እኮ ነው ባልተፈጠርኩ እያለች ነው ድንግል ማርያም። በኢትዮጵያ ኦርቶዶክስ ተዋህዶና በካቶሊክ ምክንያት እመቤታችን ድንግል ማርያም ባልፈጠር ይሻለኛል እያለች ነው። ልንገራችሁ ወንጌል የሚሰብከው ጴንጤ ነው። መጽሐፍ ቅዱስን የሚሰብከው ጴንጤ ነው። እናንተ ወንጌል እንኳን አትሰብኩም፣ ዘፈን ብቻ ነው የምትሰብኩት። አሰማችኋለሁ። ሰላማዊ ሰልፍ ብለው ማለት ነው በቅዳሴ ያስመሰሉ ውሸትን ነው የሚናገሩት። እኔ ለጴንጤዎች ይቅርታ ጠይቃለሁ። ለጴንጤ ተከታዮች ለነዩ ጩፋ አልጠይቅም። እነሱ ሌቦች ናቸው፣ አታላዮች ናቸው። ነገር ግን እኔ የማምንበት የፕሮቴስታንት እምነት ነው። 13 ዓመት ያገለገልኩበት 13 ዓመት ወንጌል የሰበኩበት አሁንም የምቆምበት ወደፊት የምራመድበት ዓላማዬ የካቶሊክና የኦርቶዶክስ ተዋህዶ ሰውን የሚያመልክ ድንግል ማርያምን የሚያመልክ ገብርኤልን የሚያመልክ ኡራኤልን የሚያመልክ በሰው የሚመካውን ሃይማኖት ከሀገራችን የምናጸዳበት ዘመን ነው። ዘመኑ የኛ ነው። የሙሴ ዘመን አልፎ የጃሽዋ ጀነሬሽን ነው የሚነሳው። የሙሴ ዘመን አልፏል። በሙሴ ወንበር የተቀመጡትን ኢየሱስን የሰቀሉትን ኢትዮጵያን ያራቆቱትን ኢትዮጵያን የገደሉትን የተዋህዶን ቤተክርስቲያን ወንጌል ሰብከን ወደ እውነት እናመጣቸዋለን። ቄሶች የሚነግዱበትን እናስጠፋባቸዋለን። ካሁን በኋላ መንግስት አይደለሽም ኦርቶዶክስ ተዋህዶ። የታል ጉልበትሽ ሞተ። እግዚአብሔር አዋረደሽ። ኢየሱስ ክርስቶስ 1700 ዓመት ጠብቆ ያዋረዳችኋል። ገና የነገዳችሁበት የኢየሱስን ህዝብ ነው የነካችሁት። የመጣው ተመልከቱ። ለመጀመሪያ ጊዜ በኢትዮጵያ ታሪክ ለመጀመሪያ ጊዜ ፕራይም ሚኒስተሩ ለ30 ደቂቃ ወንጌል የሰበከ ፕራይም ሚኒስተር ዶክተር አብይ ነው። እኔ ከዶክተር አብይ በዚህ እስማማለሁ። ዶክተር አብይ እኔ እናንተ በሃይማኖት እንስማማለን። አንተ እንደነዩ ጩፋ አይደለህም። አንተ ፕሮቴስታንት ነህ አውቃለሁ። አይዞ ካሁን በኋላ እነዚህ መንግስትን ሊያፈርሱ የተነሱ እነዚህ ሌቦች ራስ በራሳቸው የቤታቸውን ጉድ አውቀው ሊያባሉ ማናቸው እናቃቸዋለን። ኦርቶዶክስ ተዋህዶ ሲኖዶሶች ናቸው። ኦርቶዶክስ ተዋህዶ ተከታዮች በዲያስፖራም ያሉት ማፊያዎች እነሱ ናቸው። ገና ለገና ተነገርን እንገላለን እንበላለን የሚሉ እናሳዳለን የሚሉ እነግራቸዋለሁ።
ኢየሱስ ክርስቶስ ይነግሳል። ኢየሱስ ክርስቶስ በኢትዮጵያ ይነግሳል። ታያላችሁ፣ አይናችሁ ያየ ይነግሳል። already በአደባባይ ነው። መናፍቅ ድመት በሊታ የምትሏቸው ነው በአደባባይ እግዚአብሔር ወደ ላይ ከፍ ያረጋቸው የሚገኘው። እስከዛሬ ተሸውጄ ነበር። አያችሁ፣ በሐሰተኛ ነቢያቶች በሐሰተኛ ሐዋርያቶች ተናድጄ ሙሉ በሙሉ ወንጌልን የተቀበለን ክርስቶስን የሚያገለግል ክርስቶስን የሚሰብክ ሃይማኖት ስናገር ነበር። እነግራችኋለሁ፣ ፕሮቴስታንት የተቀደሰ በማርቲን ሉተር የተነሳ በ16ኛ ክፍለ ዘመን ያ ሁሉ ዋጋ የተከፈለበት አሜሪካ እዚህ ደረጃ የደረሰችው ወንጌል ስለተቀበለች ነው። ልንገራችሁ፣ ትፈነዳላችሁ። እኔ እነግራችኋለሁ፣ አሜሪካ በ300 ዓመት ዓለምን የገዛች የተባረከችው ወንጌልን የፕሮቴስታንትን እምነት ስላካሄደች ነው። አሁን እየዘቀጠች የምትገኘው ወንጌልን እያስወጣች ስለሆነች ነው። ፕሮቴስታንትን እያሳደደች ስለሆነች ነው። እናንተ አታፍሩም? ደግሞ ኦርቶዶክስ ተዋህዶች በዋሽንግተን ዲሲ የፕሮቴስታንት መሬት እኮ ናት። የፕሮቴስታንት መሬት የተቀደሰች መሬት እኮ ነው። እናንተ በነጻነት ወጥታችሁ ጥላቻችሁን የምትናገሩበት ይህን ጥላቻ የምትሰብኩበት መሬት የፕሮቴስታንት የአባቶቻችን ይህን እውነት ያመጡልን። እናንተ የተቀበላችሁት የግሪክ ፍልስፍና፣ የግሪክን ትምህርት፣ የግሪክ ሚቶሎጂ፣ የግሪክን ስዕሎችን የተቀበላችሁ ሰው የምታመልኩ እነግራችኋለሁ፣ እግዚአብሔር አስነስቶኛል። የት ትገባላችሁ? እኔ እነግራለሁ፣ ፊት ለፊት ነው የምነግርህ። እጋፈጣለሁ ሳልሰድብህ በእውነት ብቻ አንበረክካለሁ። እኔ ኒህማያ ነኝ። እንደ ኒህማያ ተመልከቱኝ። በአንድ እጄ ጎራዴ ይዤ በአንድ እጄ መጽሐፍ ቅዱስ ይዤ ነው የምመጣው። እነግርሃለሁ፣ የምንዋጋው እኛ በኤፌሶን 6 እንደተናገረው እኛ ከስጋና ከደም ጋር ለምንዋጋው እኛ የምንዋጋው ከአጋንንትና ከመናፍስታንና ዓለምን ከሚገዙ ይህን አየር ከሚቆጣጠሩ ከነሱ ጋር ነው የምዋጋው። እኔ የምዋጋበት ምክንያት እኔ የኦርቶዶክስ ተዋህዶ ቤተክርስቲያን ስናገር በአጋንንትና በዘንዶ የተያዘ ስለሆነ የአጋንንትን መንፈስ ነው የምዋጋው። ዛሬ ሰዎችማ እንዲድኑ ፈልጋለሁ። የአማራ ህዝብ እንዲድን ፈልጋለሁ። የትግራይ ህዝብ እንዲድን ፈልጋለሁ። የምዋጋው እነግርሃለሁ፣ ሚስጥሩን እነግርሃለሁ። አጋንንት ስለያዛችሁ እኮ ነው ወጥታችሁ እየተሳደባችሁ የምትቀድሱት፣ እየተሳደባችሁ መንግስትን እያስፈራራችሁ የምትቀድሱት፣ እውነት እየተናገራችሁ። በውስጣችሁ ያለው መንፈስ እኮ ነው የሚዳንስባችሁ። በውስጣችሁ ያለው የአጋንንት 1700 ዓመት በኢትዮጵያ ሲደገም የነበረው ድግምት የድግምታም ሃይማኖት ደግማችሁ ሀገራችን ዶንቆር አረጋችሁ። ሀገራችን መሬቷ እንዳታፈራ አረጋችሁ። ያን የመሰለ ሀገር ዓለምን በሙሉ ስትገዛ የነበረችን ሀገር የደሃ ሀገር ኋላ ቀር ሀገር አረጋችኋት። ለንገራችሁ፣ ምናልባት ጨዋ ጴንጤዎች አሉ ወጣው የማይናገሩ፣ ጨዋ ጴንጤዎች አገልጋዮች አሉ ወጣው የማይናገሩ። እኔን እግዚአብሔር የጠራኝ ለዚህ መንገድ ነው። እሶኬ ከኔ በኋላ ለሚመጣው አጠራለሁ፣ መንገዱን ነው የምጠርገው። እኔ ይመጣል፣ ክርስቶስ ዳግመኛ ይመጣል። ማራናታ ይመለሳል። ሊመለስ ስለሆነ የላከኝ እኔ ድምጽ ነኝ። ተከተሉኝ አላላችሁም? እኔን ምንም አይደለም፣ ተከተሉኝ ነው የምላችሁ። አዳም አሰማችኋለሁ እንዴት የተረገሙ እንደሆኑ። እኔ ወጥቼ በፌስቡክ ላይቭ ገብቼ ሐሳቤን በመናገርበት ጊዜ ለኔ የምትልኩልኝ ሜሴጅ ኦርቶዶክስ ተዋህዶ ያስተማራችኋችሁን ነገር የምትናገሩትን አሰማችኋለሁ። እናንተ ፈራጁ ነው ነገር እኮ አሁን እናንተ እያዳመጣችሁ ማለት ነው። ወንጌል እየተሰበከላችሁ ወንጀልን የምትፈልጉ፣ ወንጀል የምትሰሩ፣ ወንጌል እንሰብካለን ብላችሁ ወንጀል የምትናገሩ ሰዎች ናችሁ። እንደዚህ በግልጽ ክርስቶስ ቢመጣ ከኔ የበለጠ ከኔ ጎራዴ ይዞ ነበር የሚናገሩ በአሁኑ ዘመን። እና ጳውሎስ ቢመጡ፣ ሐዋርያ ጳውሎስ፣ ሐዋርያ ጴጥሮስ ቢመጡ፣ ደቀ መዛሙርቶች ቢመጡ፣ በአንደኛ ክፍለ ዘመን የነበሩት ክርስቲያኖች ቢመጡ የኦርቶዶክስ ተዋህዶ ቤተክርስቲያን ያዘጉት ነበር። በአንድ ጊዜ ነበር የሚያዘጉት። እነግራችኋለሁ፣ ታዳምጣላችሁ። አዳምጡ፣ ምንም ችግር የለም። የምትልኩት ነገር የምትልኩልኝ ነገር በጣም የሚሰቀን የሚያስጠላ የሚሰቀጥጥ ነገር። እናንተ ሐሳብን በሐሳብ መናገር አትችሉ። ወደ እንትኑ ገባለሁ፣ ሜሴጁን አሰማችኋለሁ። 666 እያላችሁ ጽፋላችሁ። የኦርቶዶክስ ተዋህዶ ሎጎ አርማው 666 ነው። አላወቃችሁም? በ666 የምትከተሉ እናንተ ናችሁ። ማርያምን የምታመልኩ፣ ማርያም ሰው ናት፣ ኃጢአት የሰራች ሰው ናት።
እንደኛ ኃጢአት ሰርታ እግዚአብሔር መርጧት ክርስቶስን እንድትወልድ ብቻ ተመረጠች እንጂ ሌላ እንድታድን አልተመረጠች። ትፍጨረጨራለህ ተፍጨርጨር ባናት ተዘግዝቀ በዳንስ መጽሐፍ ቅዱስ ላይ የማርያም ማማለድነቷን ልታመጣ አትችልም። ባናት ተዘግዝቀ ለምን 24 ሰዓት አይደለም 25000 ዓመት አትጸልይም? መጽሐፍ ቅዱስ አምጣና እንነጋገር። ማርያም አታማልድም፣ ገብርኤል አያማልድም። የሚያማልደው መዳን በኢየሱስ ክርስቶስ ብቻ ነው። መንገድም እውነትም ቁልፍም እሱ ነው። ያለሱ ወደ አባቱ የሚሄድ ማንም የለም። የዳነው በክርስቶስ ብቻ ነው። የደዋጀነው በክርስቶስ ደም ብቻ ነው። የማንም ሰው አያድንም። የቄሶች ጸሎት አያድናችሁ። ምንድነው የሚያደርጋችሁ? ያጀዝባችኋል፣ እንዲያም ወደ ገሃነም ይከታችኋል። የገሃነም ሰባኪዎች ናቸው እነዚህ። አቡነ ጳውሎስ የኦርቶዶክስ ተዋሕዶ ሲኖዶሶች፣ ቄሶች፣ አስተማሪዎች እንዳሉ የአጋንንት ሰባኪዎች ናቸው። ከአጋንንት ታጥተው ሰውን ወደ ገሃነም የሚማግዱ ወደ ገሃነም የሚያስተላልፉ የገሃነም መሬቶች ናቸው። የገሃነም ብሪጆች ናቸው። የገሃነም ድልድይ ነው ኦርቶዶክስ ተዋሕዶ። የገሃነም ድልድይ ነው። ቀጥታ በቪአይፒ ቲኬት ወደ ገሃነም መግባት ከፈለጋችሁ የኦርቶዶክስ ተዋሕዶን ሃይማኖት ተቀበሉ። እነግራችኋለሁ። በቪአይፒ ዋን ዌይ ቲኬት ለዘላለም መቃጠል የምትፈልጉ በኦርቶዶክስ ተዋሕዶ ቤተክርስቲያን ግቡ። ሂዱና በምድርም ተቃጥላችሁ በሰማይም ትቃጠላላችሁ። በምድርም ያቃጥሏችኋል። በምድርም ብዙ ነገር ኮተት ነው እኮ ድሪቶ ነው የሚጨምሩባችሁ። ድሪቶ ያጋንንት ድሪቶ ነው የሚጨምሩባችሁ። ቤተክርስቲያን ውስጥ በየገዳማቱ ጸበል አለ ያለ በቀዝቃዛ ውሃ በሌሊት በብርድ ባዶራቁትን አስገብቶ እንኳን አንተ ነህና ማንም ሆነ ይጮሃል። በመስቀል እየተደበደብክ አጋንንት ውጣ ያለ እነዚህ ሌቦች ብር አስከፍለው እየከፈልክ እኮ ነው የምትጠመቀው። በነፃ የተጠመቀ ሰው የለም። ውሸት ነው። ለማኛ አያጠምቁም። ለማኝ ወደ ቤተክርስቲያን አያስገቡም። ለማኝ ምንድነው? የኦርቶዶክስ ቤተክርስቲያን ጌጧ ለማኝ ነው። በየቤተክርስቲያኑ ውጭ ብትመለከቱ ለማኞች ጌጣቸው ነው። ለማኞችን አያገለግሉም። እነግራለሁ። ማን እንደሆነ ታውቃለህ? ለማኙ ቄስ የነበረው ዳቆን የነበረው ግዝ ሲበላ ሙጥጥ አድርገው ሙልጭ አድርገው ጨምቀው በልተው እንደ ልጣጭ ነው የሚጥሏቸው። ይሄን አጋልጣለሁ። ሌባ ነህ አንተ። ሲኖዶሶች እንዳላችሁ ሌቦች ናችሁ። ሌቦች እናንተ ማፊያዎች ናችሁ። የዘራችሁትን እያጨዳችሁ ትገኛላችሁ። ለመጀመሪያ ጊዜ ሰልፍ የወጣው የኦርቶዶክስ ተዋሕዶ ቤተክርስቲያን የኦሮሞ ህዝብ ዘረኛ መሆናቸውን የምታውቁ የኦሮሞ ኦርቶዶክስ ተዋሕዶ በቋንቋችን ቤተክህነት መመስረት እንፈልጋለን ሲል ነው ሰላማዊ ሰልፍ የወጣው። ዘረኛ ስለሆናችሁ ማና አንተ ንገረኛ። ዋሻው እንዴ? አልዋሻው። ንገረኛ። ሄድ እስኪ ዋሽንግተን ዲሲ የሚገኘውን ቤተክርስቲያን ሄድ። የአማራ ቤተክርስቲያን፣ የትግሬ ቤተክርስቲያን፣ የኦሮሞ ቤተክርስቲያን ወይም ደግሞ የአማራ ሲባል ጎንደር የአማራ ብቻ የሚገኝ ቤተክርስቲያን ነው የምታገኘው። የራሳቸው ቤተክርስቲያን እኮ አንድ ብሔር ነው የምታገኘው። ወይ ትግሬ ህዝብ ታገኛለህ። አማራ ሆኖ እንኳን የሸዋ አማራ፣ የጎንደር አማራ፣ የጎጃም አማራ ያለ የሚከፋፈልበት ሃይማኖት ውስጥ ነው ያለው። ንቁ። ወንጌል መጥቶ ሲሰበክላችሁ ክርስቶስን እንደሰቀላችሁ እኔንም ለመስቀል ትፈልጋላችሁ። እኔንም ብታገኙኝ ትሰቅሉኛላችሁ። ነግራችኋለሁ። ኢትዮጵያ ቢያገኙኝ እኔን ይሰቅሉኛል፣ ይልኩልኛል። በየጊዜው ደብዳቤ በየጊዜው የሚያስፈራራ ነገር ይልኩብኛል። ሰይጣን ናቸው። ሰይጣን የተሞላቸው ናቸው። እንዴት አጋንንት እስኪ አንድ ኦርቶዶክስ ዛሬ ልንገራችሁ። አንድ ኦርቶዶክስ አምጡትና ማርያም አታማልድም በሉት እስኪ። ወዲያውን ወደ አጋንንት ተለውጠው ሊበላ ጉብ ይልባል። የእግዚአብሔር ቃል የሚናገረው እግዚአብሔር የፍርሃትን መንፈስ አልሰጠንም። የመንፈስ ቅዱስ ማንነት፣ አንድነት፣ ፍቅር፣ ሰላም፣ በጎነት እንጂ የመንፈስ ቅዱስ ስድብ አይሳደብም። እገልሃለሁ እበላሃለሁ አይልም። እነግራለሁ። የአሜሪካን የፕሮቴስታንት እምነት ነው ኢትዮጵያ ውስጥ ገብቶ ሚሽነሪ የሆነ ሆስፒታል የሚሰራል ማን ነው? ኦርቶዶክስ ምን ሰርታ ታውቃለች? ሌባ ሁሉ ምን ትሰራለህ አንተ? ቤተክርስቲያን በየቦታው አንተ የምትሰራው ምን ነው የምትሰራው? ንገረኝ። ወርቅ እየገዛ ቄሶች ወርቅ ይገዛሉ፣ ወርቅ ይጨምራሉ። የሰራው ሆስፒታል የታለ? በሆስፒታሎች በሙሉ ፕሮቴስታንት ነው ከውጭ ሀገር እየመጣ ከአውሮፓ ከአሜሪካ እየገባ ኢትዮጵያን ህዝብ እያዳነ ያለው። የምትሰድበው መናፍቅ የምትለው
የሚያጎርስን የምትነክስ በሽተኛ ናችሁ እናንተ ልንገራችሁ ነገር አለው አዳምጠኛ ኢትዮጵያ በኦርቶዶክስ ተዋህዶ ለኢትዮጵያ ጥሩ ነገር አርጋ አታውቅም ኢትዮጵያን ደሟን ነው አርጋ የጠጣቻት ኢትዮጵያን ብሔርና ብሔር መጀመሪያ ያጣላ ኦርቶዶክስ ተዋህዶ ነው ኢትዮጵያን ያደደበ ያጀዘበ ኦርቶዶክስ ተዋህዶ እነግራለሁ እየነገርኩ ነው ዛሬ እየነገርኩ ነው እያዳመጥክ ቁጭ በል አርፈ ደሞ ምንድነው የምትወጣው ግባ ተማር ለራስህ እኮ ነው ትድናለህ ወንጌል ይገባል አርነት መውጣት አትፈልግም ነፃነት መውጣት አትፈልግም የዘላለም ህይወት ማግኘት አትፈልግም መጽሐፍ ቅዱስ ምንድነው የሚለው ህይወትም እውነትም ክርስቶስ ነው ያለሱ ህይወት የለም እሱ ብቻውን በቂ ነው ከባትክ እንደዛ አክቲቭ እንደዛ ጅዋጅዌ ዱቄታም አክቲቪስት እናትና ልጁ የሚባል ነገር የለም እናትና ልጁ የሚባል ነገር የለም ነው አብ ወልድ መንፈስ ቅዱስ አለቀ ከስም በላይ ከመሬት በታች ከሰማይ በላይ ስም የተሰጠው አንድ ኢየሱስ ክርስቶስ ብቻ ነው ድንግል ማርያም የዳነችው በኢየሱስ ክርስቶስ ነው የወለደችው ልጅ ነው ያዳናት ባያድናት ገሃነም ትገባ ነበር የወለደችው ድንግል ማርያም ኢየሱስ ክርስቶስን ባትቀበል እንደ ግላዳኛው አድርጋ ባትቀበል ገሃነም ነበር የምትገባው እሷን ያዳናት ክርስቶስ አምላኬ ብላ የጠራችውን አምላኬ ብላ የምትጠራው ልጇን ልጅ እኮ ሆናት እኮ በውስጧ አለፈ እንጂ ኢየሱስ ከወንድና ከሴት የተወለደ ልጅ እኮ አይደለም አምላክ እኮ ነው በመጀመሪያ ቃልም ነበር ቃልም እግዚአብሔር ነበር ቃልም ከእግዚአብሔር ዘንድ ነበር አረለ የሚለው እንዴ ቃልም ስጋ ለብሶ በመሃላችን አረፈ ስሙ ኢማኑኤል የሚባለው አማኑኤል እግዚአብሔር ከኛ ጋር ነው እንዴት አድርጋ ነው ይሄን እግዚአብሔር እሷ የምትወልደው እንዴት አድርጋ ነው ይሄን እግዚአብሔር እሷ የምታማልደው በየትኛው ፊዚክስ ነው ድንግል ማርያም ምን ሰራች ጳውሎስ እንኳን ያማልዳል ብትሉ ድንግል ማርያም እኮ ወለደች አሳደገችው ኢየሱስን እንጂ እኮ ምን ሰራች ምን ተአምር ሰራች በመድር ያለች ምን አደረገች እግዚአብሔር መረጣት ሌላ ሴት እኮ ሊመርጥ ይችላል ነበር እግዚአብሔር የሚመርጥበትን ማይንድ ማንም አያውቅም ሙሴን ሲመርጠው ፈርዖንንም መርጫለሁ እኮ ይላል ጳውሎስን እኮ በሐዋርያት 8 ይሉና አንብቡ ጳውሎስን እኮ ገዳይ ፈላጭ ነበር ኢየሱስ እግዚአብሔር ምን አለ መረጠው ፈልጎ አይደለም እኮ ጳውሎስ እኮ ፈልጎ አይደለም ወንጌል የተቀበለው እግዚአብሔር መረጠው ቆይታ ያለን ያለው ለባርናባስ ምንድነው ያለው ጳውሎስ ለስሜ ስንት እንደሚሰቃይ አሳያለሁ እኮ ነው ያለው ወንጌል ያነበባችሁ ወንጌል የማይገባችሁ ለምንድን ነው ጆሮአችሁን በቅዳሴ ደፍነውት እኮ ነው አድነና ከማቱ ሳውረና በመረቶ ባንተ ማራ ወላዲቶ ስማና አምላከነ ወመዳኒና ባንተ ማራና ክርስቶስ እንብላ 2 ጊዜ 20 ጊዜ 24 ጊዜ 25 ጊዜ ሺህ ጊዜ አንድ ሺህ ስገዱ አንድ ቁጭ ብድባት ባሉ እንዴ 24 ፍጥረስ አደረጋችሁት እኮ ቤተክርስቲያን ነው ወይስ ጂም ነው አልገባኝም ቤተክርስቲያን ነው ወይስ ጂም ነው ቁጭ በደግ ባሉ ሰዳፕ ስሩ ለዚህ እኮ ነው የኦርቶዶክስ ተዋህዶ ተከታይ ቀጫጫዎች ናቸው እንዳሉ አልገባኝም ወንጌል ስበክ እኮ ነው የተባልከው አስተምር ስለ ወንጌል የእግዚአብሔርን ቃል አስተምር ደቀ መዛሙርት አድርግ እኮ ነው የተባልከው ዶንቆሮ አድርግ እኮ አልተባልክም ደቀ መዛሙርት አድርግ ወንጌልን አስተምር ያስተማርኳችሁን አስተምሩ እናንተ እኮ የምታስተምሩት ሌላ እኮ ነው የምታስተምሩት ደግሞ ከጴጥሮስ የተቀበልነው ድቁንና ከጴጥሮስ የተቀበልነው ፓትሪያርክ ነው ትላላችሁ ጴጥሮስ ምን አስተማረ እስኪ ንገሩኝ ጴጥሮስ የቀደሰበት ቦታ እስኪ መጽሐፍ ቅዱስ ላይ ጴጥሮስ የቀደሰበት አንደኛ ጴጥሮስ ሁለተኛ ጴጥሮስ ሂዱና አንብቡ የት ላይ ነው የቀደሰው ጴጥሮስ በግዕዝ ይቀደሳል እንዴ አሜን በዕብራይስጥ ይቀደሳል እንዴ አይቀደስም እኮ እኔ እኮ ትገርሙኛላችሁ እናንተ ኦርቶዶክስ ተዋህዶ እኮ የድሮንም አዲሱንም እኮ ተምታቶባችኋል እኮ የድሮ ኪዳን ብሉ ኪዳን ኦልድ ቴስተመንት ብሉ ምን እንደሆነ አላውቅም በእናንተ በእንግሊዘኛ ኦልድ ቴስተመንት ኦልድ ኪዳን ነው ኪዳኑ ተፈጸመ የሙሴ ኪዳን ተፈጸመ በክርስቶስ በአንደኛ ልጁ መጥቶ ተረከው ከዚህ በላይ ምን እንደምትፈልጉት
መጽሐፍ ቅዱስ የሚለው እኮ ኢየሱስ ክርስቶስ የመጣው የነቢያቶችን ሊሽር ሳይሆን ሊፈጽም ነው አለ። ኢትስ ዳን ማይ ነገ አይገባችሁም እንዴ? መስቀል ላይ እኮ ኢየሱስ ክርስቶስ ምን አለ? ኤሎሂም ኤሎሂም ብሎ አባቱን ምን ነው ተውከኝ ረሳኝ ብሎ ከዛ በኋላ ብሎ ኢትስ ፊኒሽ አለ እኮ አለቀ። ኪዳኑን ፈጸመው። በቅዱስ ቅዱሳን የነበረው መጋረጃ ከላይ እስከ ታች ተቀደደ። ምንድነው የምትፈልገው? ግባ። በሩ ተከፍቷል እኮ በሩ ተከፈተ እኮ። እነዚህ ቄሶች እኮ በሩ ተከፍቶ በሩ ላይ ቆመው እኮ አትገቡም ይላችኋል። እኔ ካላሰለምኳችሁ እኔ ለምገባው እናንተ መግባት አትችሉም ታላችሁ። እኔ ገባለሁ። የየትኛውም የኦርቶዶክስ ተዋህዶ የቅዱስ ቅዱሳን ቤተክርስቲያን ውስጥ ገብቼ ከተገደልኩ ልገደል። የዛን ጊዜ ውሸተኛ መሆኔን ታውቃላችሁ። ምንም የለውም። ባዶ ነው ውስጡ። ባዶ ነው ውስጡ። ምንም ነገር የለም። አትሞኙ። መጽሐፍ ቅዱስ ሲነግረን እኮ በብሉይ ኪዳን በኦልድ ቴስተመንት የነበረውን ነገር እነሱ እኮ እንደ አዲስ እኮ ነው የሚያመጡት። እውነቴን እኮ ነው የምላችሁ። ኢየሱስ ክርስቶስ የሞተበትን የተሰቀለበትን እንደገና እየሰቀሉ እኮ ነው የሚገኙት። በደሙ የዋጀንን ነፃ ያወጣን ከአባቱ ጋር ያስታረቀን የልጅነትን መንፈስ የሰጠንን እንደገና ያንን እነሱ በእጃችን በእኛ ነው ይላሉ። መጽሐፍ ቅዱስ ሲናገር ማንም ከክርስቶስ እጅ ማንም ሊያወጣችሁ አይችልም ይላል። እነሱ እያደረጉ ያሉት ፈሪሳውያን ናቸው። የኢየሱስ ክርስቶስ ገዳዮች ናቸው። አባቶቻቸው ፈሪሳውያኖች ናቸው። እነሱ ነው የሚመስሉት። ጁዳይዝም ብቻ ነው የሚቀድሰው። ጁዳይዝም በብሉይ ኪዳን በኦልድ ቴስተመንት የነበሩት ብቻ ነው ኢየሱስ አልመጣም ብለው። እነዚህ እኮ ውስጥ ምስጢራቸውን ብትመለከቱ የተቀላቀለ የተምታታ ሃይማኖት እኮ ነው። አስተምራለሁ አለውልህ እነግራለሁ። ቅዳሴ ካሁን በኋላ አትሂዱ፣ ቤተክርስቲያን አትሂዱ። ኦርቶዶክስ ተዋህዶ ተከታዮች ጌታን ተቀበሉ፣ ወንጌል ይረሳችሁ። በኋላ የጥርስ ማንቀጥቀጥ ይሆናል። ክርስቶስ ይመጣል። ሲመጣ ጥርስን ብታንቀጠቀጥ አባ ብትል እማ ብትል ምን ብትል የምትገባበት መወለድን እስከምትጠላ ገሃነም ለዘላለም ከምትቃጠል ታሪኩን ተወው፣ ብሔርን ተወው፣ ሃይማኖትን ተወው። እግዚአብሔር ለእምነት ቁም እንጂ ለሃይማኖት ቁም አላለም። ሃይማኖት ሰው ሰራሽ ነው። ለዚህ እኮ ነው ጴንጤ ሃይማኖት አይደለም፣ ፕሮቴስታንት ሃይማኖት አይደለም። ፕሮቴስታንት it's a movement. It is not a religion. Catholic is a religion. Orthodox is a religion. Judaism is a religion. Judaism hierarchy አለው። religion hierarchy አለው። ኤጲስቆጶስ አለው፣ ፖፕ አለው፣ ሲኖዶስ አለው፣ ወዘተ ተረፈ ይወርዳል። ለዚህ እኮ ነው እኛ ፕሮቴስታንቶች በየቦታው ሄደን ወንጌል እንሰብካለን። የት ነህ ሲባል ቤተክርስቲያን ነኝ ነው። መኪና ውስጥ ቤተክርስቲያን ውስጥ ነኝ። እኔ ነኝ ቤተክርስቲያኑ። ወንጌል ይዤ እግዚአብሔርን ቃል በማስተምርበት ጊዜ ቤተክርስቲያን ነው እንላለን። አስራት ለመሰብሰብ ገንዘብ ለመሰብሰብ በየቦታው ቤተክርስቲያን ታቆማላችሁ። ህዝቡን ለመርዳት አይደለም፣ ህዝቡን ለማታለል። ምን አደረጋችሁ ሲባል ቅዱስ ገብርኤል መሰረትንላችሁ። ምን አደረጋችሁ? ማርያም ቤተክርስቲያን መሰረትንላችሁ። ምን አደረጋችሁ? ታወራላችሁ ደግሞ ታሪክ እንዳላችሁ። ኦርቶዶክስ ተዋህዶ በኢትዮጵያ ምድር ማን ያሳደዳት ንገሩኝ እስኪ። የወዲት ጉዲት እኮ እውነቱን ውሸቱን እንኳን እናውቀው። ታሪክ እኮ የለም። እናንተ የጻፋችሁት ታሪክ ነው እንጂ እኮ እውነት እንደሆነ እንኳን እናውቀው። እውነት እንደሆነ እንኳን እናውቅም። ሌላ ማን ያሳደዳችሁ ንገሩኛ። ኦርቶዶክስ ተዋህዶ አሳዳጅ እንጂ ተሳዶ አያውቅም። አፈናቃይ እንጂ ተፈናቅሎ አያውቅም። አቃጣይ እንጂ ተቃጥሎ አያውቅም። ምናልባት የተወሰኑ አውቆ እስልምናንና ክርስትናን ሊያጣሉ የሚፈልጉ ፖለቲከኞች አቃጥለው ሊሆናል ቤተክርስቲያኑን። ደሞ አፋችሁ ሞልታችሁ መንግስትን መክፈል አለበት ትላላችሁ። የኢትዮጵያ መንግስት የተቃጠለውን ቤተክርስቲያን በሙሉ መመለስ አለበት ትላላችሁ። ሌቦች ናችሁ። ለሞቱት ነፍሳት ግድ የላችሁም እናንተ። ለሞተው ነፍስ ግድ የላችሁ። ዘላችሁ ብር ላይ ነው የገባችሁት። ብር ነው የምትፈልጉት። መንግስት ብር ክፈለና ያላችሁት። ብር ከሰጣችሁ ልማዳችሁ ነው። አያችሁ ብር እየተሰጣችሁ ዝም ትሉ ነበር።
ባይለ ስላሴ ጊዜ ያውል ለህዝብ ጨፍጨፍ ሲደረግ በሚኒልክ ጊዜ ያውል ሲቀደል ባጼ ቴዎድሮስ ጊዜ ያውል ለህዝብ ሲገደል ያማራ ህዝብ ሲገደል የኦሮሞ ሲገደል በአጼዎች ብር እየተሰጣችሁ ዝም ትሉ ነበር ዝም ተቆጥሩ ነበር ስንት ነው ጎልጎል ይያላችሁ የጎለጎላችሁ ቁጥር አሁን ያን ነገር አለቀ በአደባባይ ለዮናታን አክሊሉ ዶክተር አብይ ከራሱ ከፐርሰናል ያለውን ብር አውጥቶ ያለውን ብር ቤተክርስቲያን ተቃጠለ ብሎ መጥቶ አልሰጣችሁም ለእናንተ ቤተክርስቲያን ተቃጠለ ብሎ ወንጌል ለሚሰብኩ ብሎ ማለት ነው ወንጌል ለሚሰብኩ ለፕሮቴስታንት ተከታዮች ነው ሰጥታ አደረገላችሁ አያችሁ በአደባባይ ላይ ተዋረዳችሁ ገና ትዋረዳላችሁ እኔ ደግሞ እዚህ ሀገር ኦርጋናይዝ አድርጌ ሰላማዊ ሰልፍ ወጣለሁ የኦርቶዶክስ ተዋህዶ ቤተክርስቲያን ለ1700 ዓመት ኢትዮጵያን ህዝብ ስትጨቁን ነበረች እምነትን ስትጨቁን ነበረች አሁን እንደገና ያነ የጭቋኔ መንፈስ መነሳት አለበት እያሉ ብዬ አዋርዳቸዋለሁ እናንተ ብቻ መሰላችሁ ሰልፍ የምትሰለፉት እኛም እንሰለፋለን ታውጡ ተሰለፉ እንሰለፋለን ዋሽንግተን ዲሲ ሲኤንኤን አትላንታ በየቦታው እየርኩኝ የእናንተ ጉድማ አዋርደው አርፋችሁን እንደ ሃይማኖት አገራችን ለቀቅ አድርጉ ሀገር አይደላችሁ እናንተ የወጣችሁት አሁን ሰላማዊ ሰልፍ ህዝብ ስለተሞት አይደለም ህዝብ ስለተፈናቀለ አይደለም የኢትዮጵያ ስለተራበ አይደለም እውነት እናንተ የእግዚአብሔር ሰው ብትሆኑ የተራበውን ህዝብ ትመግቡ ነበር ለተራበው ህዝብ ትቆሙ ነበር እዚህ ጋር እኔ የምትፈርዱብኝ ፈራጆች እናንተ የሲኖዶሶች ቡችላዎች እውነት የማትፈልጉ ውሸት ብቻ የምታዳምጡ ንገረኛ በየትኛው ዘመን ነው የኦርቶዶክስ ተዋህዶ ወጥቶ የኢትዮጵያ ህዝብ በሚገደልበት ጊዜ መንግስትን የተናገረ ንገረኝ 27 ዓመት በሙሉ ሁለት ሲኖዶስ መስርታችሁ ምንድነው ያደረጋችሁ ዲያስፖራዎች ከኢትዮጵያ ጋር ግንኙነት የለንም ብላችሁ የራሳችሁ ሲኖዶስ አልመሰረታችሁ እናንተ እኮ ውሻዎች እኮ ናችሁ እርስ በራሳችሁ የምትባሉ እኮ ናችሁ ለ20 ዓመት ላለፈው 26 ዓመት ኦርቶዶክስ ከሁለት ተከፍሎ ኢትዮጵያ ያሉት ጉዳይ የራሳችሁ ጉዳይ የተባላችሁ እርስ በራሳችሁ ትቦጫጨቋል ነበር አቡነ ማርቆስን እዚህ ጋር እንትን አድርጋችሁ ፓትሪያርክ አድርጋችሁ አቡነ ማቲያስ ፓትሪያርክ ተደርጎ ኢትዮጵያ ውስጥ ሁለት ሲኖዶስ ተከፍሎ ያስታረቃችሁ እኮ ዶክተር አብይ እኮ ነው እንዳትባሉ የመለሳችሁ ወደ ሀገር የመለሳችሁ እኮ ዶክተር አብይ እኮ ነው ዶክተር አብይ መለሳችሁ መንግስትን ቤተክርስቲያን አቃጠለ ትላላችሁ እሱ እኮ ነው የመለሳችሁ የሚያሳዝነው ነገር እኮ ዶክተር አብይ እኔ ተችቻለሁ በዚህ ላይ አንቀጽ 11ን የኢትዮጵያ መተዳደር አንቀጽ 11ን ጥሳሃል ብዬ እኮ ተናግሬዋለሁ እውነትም እናገራለሁ አሁን ጥሷለኝ አንቀጽ 11ን ጥሷል አምጥቼው ነበር የታለ ህገ መንግስት ህግ አራዊት የታለ አሳያችሁ ህግ አራዊቴን ይዞ መጥቼም አሁን ደግሞ እናንተ ምንድነው የምትሉት ዶክተር አብይን ትናገሩት ምን እንዳለ ታውቃላችሁ አጫውተዋለሁ በጣም የሚያስጠላ ንግግር ነው የተናገሩት በእነሱ ቤት መስቀል ተሸክመው መስቀሉ ነገራቸዋለሁ መጽሐፍ ቅዱስ ምንድነው የሚለው በምንም ኢሜጅ እንዳታመልኩ እንዳትሰሩ ካስታወሳችሁ ሙሴ እግዚአብሔር በሲና ተራራ በሚሄድበት ጊዜ ከእግዚአብሔር ጋር ለ40 ቀን ለ40 ሌሊት በሚነጋገርበት ጊዜ 10ቱን ትእዛዝቱን ይዞ ሲምቦርድ ወንድሙ አሮን ወንድሙ ምንድን አድርጎ ነው የጠበቀው ህዝቡ ጣዖት እንፈልጋለን ብለው ጣዖት አሰርተውት የላም ምስል አሰርተውት እያመለኩን ያገኛቸው ሙሴ ተናድዶ ምንድን ያደረገው እግዚአብሔር የሰጠውን 10ቱን ትእዛዞችን እግዚአብሔር የጻፈውን እግዚአብሔር በእጁ የጻፈው 10 ትእዛዞችን ብቻ ነው ሰበረው በንዴት እግዚአብሔር የጻፈውን ምክንያቱም ያደረጉት ነገር በጣም የሚያሳዝን እኮ ነው አሁንም እያደረጋችሁ ያላችሁት እኮ ይሄን እኮ ነው አሁንም እናንተ እኮ በየቤተ ክርስቲያኑ የሰቀላችሁት ስል ጣዖት ነው ጣዖት አምላኪዎች ናችሁ እናንተ ጣዖት አምላኪዎች ናችሁ ከግብጽ የወጡት የሙሴ ጄነሬሽን ናችሁ እናንተ ወደ ከናን አትገቡም እኛ ነን የኢትዮጵያን ህዝብ ወደ ከናን የምንወስደው እኛ ነን የጃሽዋ ጄነሬሽን እኛ ነን ለጣዖት አንገዛም የምንል ሰውን አናመልክም የምንል የኢትዮጵያ እስካሁን ድረስ ለ1700 ዓመት ኦርቶዶክስ ተዋህዶ የሚባል ከመጣ ጀምሮ ኢትዮጵያ ሰላም አግኝታ አታውቅም
እኛንን አሁን ሰላም እናመጣት ለኢትዮጵያ ሰላም እናመጣ እኛንን የጃሽዋ ልጆች የጃሽዋ ትውልዶች እኛንን እናንተ ወደ ከነዓን አትገቡም እናንተ ጣዖት የምታመልኩ እናንተ ማርያም ታማልዳለን የምትሉ ለኢትዮጵያ ህዝብ እናንተ የኢትዮጵያን ህዝብ ወደ ሰላም አታሻግሩም ልንገራችሁ ስንት ነገር መጥቷል ስንት መንግስት መጥቷል ኢትዮጵያን ሰላም አመጣለሁ ይያለ ካምንስ ማርክስስ ለኔክስ ስንት አይነት ኃይለ ሥላሴ አጼ ቴዎድሮስ አጼ ምኒልክ ሁሉም ሰላም ሳያመጡ ሞቱ ምክንያቱም ጣዖት አምላኪ ናቸው እንዳሉ ጣዖት አምላኪ ናቸው ልንገራችሁ ፕሮቴስታንት እምነት ኢትዮጵያን ወደ ሰላም ይወስዳታል ወደ ከነዓን ኢትዮጵያን ወደ ከነዓን የምንወስዳት እኛ ነን ወደ ከነዓን የምናስገባት ኢትዮጵያን እግዚአብሔር የጻፈላትን ሰላም የምታገኘው የፕሮቴስታንት እምነት ተከታይ ተነስቶ ወንጌልን እየሰበከ እውነትን እየሰበከ ይህን ዘንዶ ይህን ጣዖት አምላኪ በክርስቶስ ደም ስንዋጀው ነው እነግራለሁ ዛሬ ትማራለህ እንደኔ ካሪዝማቲክ አስተማሪ አታገኝም ላስተምር ካልኩኝ እነግራለሁ ታዳምጣለህ ትድናለህ ዛሬ ትፈው ሰድበህኝ ልንገራችሁ አጋንንት ሲወጣ ተሳድቦ ነው ተሳደብ ተፍጨርጨር ባካካካካትበል እንደፈለከው ተሳደብ አጋንንት ሲወጣ ተሳድቦ ነው በውስጥ ያለውን አጋንንት በክርስቶስ ኢየሱስ ስም አስወጣዋለሁ ምንም የትም አትገባም አጋንንት ተፍጨርጭሮ ተሳድቦ ነው የሚወጣው ገና ተፍጨረጨራለህ ለ1700 ዓመት በውስጥ ያስገቡትን የጣዖት አማላክቶችን ሁሉ እናስወጣቸዋለን የፕሮቴስታንት እምነት ተከታዮች ካሁን በኋላ ከኦርቶዶክስ ተዋህዶ ቄሶች ጋር ፉን እናለን ብትሉት እናንተም ከጀዝቤል ጋር አብራችሁ እንደተኛችሁ ነው ማየው ከጀዝቤል ጋር አብራችሁ እንደተማገራችሁ ነው ማየው የፕሮቴስታንት ተከታይ ከሆናችሁ የክርስቶስ ተከታይ ከሆናችሁ ለወንጌል ብቻ ትቆማላችሁ ለእውነት ትቆማላችሁ የማንንም ድጋፍ ለማግኘት የኦርቶዶክስ ተዋህዶ ደጋፊዎችን ወንድሞቻችን ናቸው ወታችን ናቸው የሚባል ነገር የለም የእግዚአብሔር ቃል የሚለው ጨለማና ብርሃን ግንኙነት የለውም እኛ የብርሃን ልጆች የክርስቶስ ልጆች ነን እነሱ የሳጥናኤል የሉሲፈር የጨለማ ልጆች ናቸው በጣዖትና በአማልክታት የሚያመልኩ ናቸው እኛ አማልክትን የሰራ ንጉስን የምናመልክ ነን እንጂ ንጉስቶችን አናመልክ እነግራለሁ ኦኬ አይ ነው ሰምታ አጣቅም እንደዚህ አይነት ትምህርት ሰምታ አጣቅም እነግራለሁ አንድና አንድ ዛሬ እውነት ነፃ መውጣት ከፈለጋችሁ ክርስቶስን ተቀበሉ ያዳነንን በደሙ የዋጀንን በቀራንዮ መስቀል ላይ የሞተልንን ላንድና ለመጨረሻ ኃጢአትን የሰው ሁሉ ኃጢአት በመስቀል ላይ ይዞ ያረፈውን በ3 ቀን የተነሳውን ከ47 ቀን በኋላ ያረገውን ተመልሶ የሚመጣውን ማራናታን ዳግመኛ የሚመለሰውን ክርስቶስን ተቀበልና ከሱ ጋር ብቻ ተመልከት ከሱ ጋር ብቻ ቃል እየበላ ቃል እያነበብክ ነብይ ያስፈልገ ሐዋርያ ያስፈልገ ቄስ ያስፈልገ ኦጲስቆጶስ ያስፈልገ የሚያስፈልግ የእግዚአብሔር መንፈስ ወንጌል ሲገባ ክርስቶስን ስትቀበል as a guaranteed deposit መንፈስ ቅዱስ በውስጥ ይሆናል ዳግመኛ መጠመቅ የለ ባንዶ የለ ሮክላራ ባዲ ዳራራ የለም የሚያስፈልገው በእምነት ብቻ ነው ጻድቅ በእምነት ይኖራል ወንጌል የተሰበከለት ክርስቶስን የሚያውቅ የሚድነው በክርስቶስ ብቻ የሚኖረው በክርስቶስ ቃል ብቻ ነው እነግራለሁ የፕሮቴስታንትን እምነት ልሰብክ ነው የመጣሁት የጴንጤን እምነት ልሰብክ አልመጣሁም የካቶሊክን እምነት ልሰብክ አልመጣሁም የመጣሁት ወንጌል ልሰብክ ክርስቶስን ላሳውቅ ነው ታውቃለህ የለመድከው ምናልባት እያታለለ እያጭበረበረ የሚበላህን የለመድከው እኔው ፍለፊት ነግራለሁ ገንዘብን አልፈልግም ያንተን ገንዘብ እኔ መንበር የለኝም ተከታይ የለኝም አልፈልግም ወንጌል ብቻ አዳምጥ ግባና ሰብስክራይብ አድርግ ዩቲዩብ ሰብስክራይብ አድርግ ወንጌል የምትማርበት ፔጅ አለልህ ታሪክ የምትማርበት ፔጅ አለልህ እኛ ምድርን በሙሉ ሁሉ የምናስተምረው ትምህርት ወንጌል ብቻ ሳይሆን ሙሉ ነው የምናስተምረው የሰው ልጅ የሚያስፈልገውን ሆሊስቲክ ቲቺንግ ነው ማስተምረው እኔ ሆሊስቲክ ቲቺንግ ነው ማስተምረው ፖለቲካም መንፈሳዊም ለሁሉም ነገር የሚጠቅመን እነግርሃለሁ ኦርቶዶክስ ተዋህዶ ቤተክርስቲያን ያደረከው ገና የኦርቶዶክስ ተዋህዶ ተከታዮች ራሳችሁን መርምሩ ምን እንዳስተማራችሁ እስኪ ጠይቁ ከየት መጣ ይምነት በመቼ ዘመን መጣ ብላችሁ ጠይቁ ታሪኩን ጠይቁ መሰረቱን ጠይቁ አውዱን ጠይቁ መዋቀሩን መርምሩ ዝም ብላችሁ እየተነሱ በሚመጡበት ጊዜ
እኛ እኮ ወንጌል ይዘን እኮ ነው የመጣ ነው ክርስቶስ ይዘን እኮ ነው የመጣ ነው እነሱ ምን እያደረጉ ነው ሀገርን እኮ እየበጠበጡ የሚገኙ እነሱ እኮ ናቸው ጴንጤ ሀገር በጥብጦ ያውቃል እስኪ ንገሩኝ ጴንጤ ሀገር በጥብጦ ያውቃል ወይ አሁን የመጡት ሐሰተኛ ነቢያቶች ናቸው የሚበጠብጡ በጴንጤ ስም የሚነግዱ በጴንጤ ስም እየነገዱ የሚገኙት ሐሰተኛ ነቢያቶች ሐሰተኛ ሐዋርያቶች እነዚህ ለገንዘብ ራሳቸውን የሸጡ የአጋንንት ቡችላዎች አሉላችሁ እነ እስራኤል ዳንስ እነ እዩ ጩፋ አሉላችሁ በደንብ እነሱን አይደለም እነሱ ፕሮቴስታንትን አይወክሉም እውነቴን ነው የምላችሁ አሉ ጨዋዎች ነገር ግን ፈሪስ ነው ዶክተር ማሙሻ ፋንታውን የት ነው ያለው ቁምና አስበክ የቡሻሬ ልጆችን ብቻ አይደለም መናገር ያለብን የቡሻሬ ልጆችን ስትናገር ነበር እነዚህንም ነገራቸው እንጂ የዘንዶንም ኢትዮጵያን እንደ ዘንዶ ያነቀ የኦርቶዶክስ ተዋህዶ ቤተክርስቲያን አለልህ እኮ የጎንደር ልጅ ስለሆንክ ነው ባህልህን ፈርተህ ነው ምን ይሉኛል ብለህ ፈርተህ ነው ነው ውጣ ወንጌል ትሰብካለህ ውጣና ተናገራቸው ተጋፈጧቸው ምንም አያመጡም የሚመካ በእግዚአብሔር ይመካ በሰው አንመካምኛ የሚመካ በእግዚአብሔር ይመካ እነግራለሁ አስተምራለሁ አሁን ወደ መስጂድ ገባለሁ ይቅርታ አድርጉልኝ በቃ መንፈሱ እንደመራኝ ነው የሚሄደው ምንድነው የገባውት የኦርቶዶክስ ተዋህዶ ቤተክርስቲያን ያደረገውን ሰልፍ ልናገር ነው የገባውት አሳያችኋለሁ አሁን እንስቃለን መሳቂያ ሰዓት ነው እንሳቅ ካላሳካችሁ ካሁንላችሁ በቃ ወንጌል ተሰብኳችኋል አሁን ደግሞ እንሳቅ በእንግሊዘኛ የሰበከውን ነው የምጫወትላችሁ ሰብስክራይብ አድርጉ ዩቲዩብ ሂዱና ሰብስክራይብ አድርጉ በጣም አሪፍ ጨዋታዎች ትምህርቶች አሉ ወይ ልጫወትላችሁ አሁን ቅድም እኮ ሼር አድርጌው ነበር ቪዲዮውን ልጫወትላችኋለሁ እየተጫወትን እንትናለሁ ዋልሰከን ይቅርታ አውጡት እንዴ ሼር አድርጌው ነበር አውጡት ቪዲዮ መሰለኝ ፈሩ ገና ለገና ቪቅድም የሰልፉን አውጥቼው ነበር አገኘሁት ነገው ይጥፋት አይሰማም ብዙ የእንግሊዘኛ ነው የምታውቁት አሁን እዚያታች ወርዳችሁ በኤፍቢአይ አካባቢ አንድ ህንጻ አለ ሙዚየም ነው መሰለኝ እዛ ላይ የተጻፈውን ብትመለከቱ ስለ ሃይማኖት ነፃ በጣም ነው የሚገርመው እንትኑን ብታዩ ዘማን በሚል መሪቃል ፕሮግራም አዘጋጁ ሰው ቆይ ይቅርታ አንዴ እንትኑን ላሳያችሁ ፈልጌ እኮ ነው ላገኘው አልቻልኩም ተዘጋጅቻለሁ የሚገባው ዛሬ እንትኑ ያስቸገረኝ ምንድነው እንትን ለዋለው የሆነ ሜሴጅ ላሰማችሁ ነበር ወጡ ጊዜ በፍቅር በሰላም በጉጉት ተቀበለ ቢገርማችሁ ነገር መዝሙር አስመስለው የተከበራችሁ የእግዚአብሔር ቤተሰቦች እንደምናችሁ መንግስት የቤተ ክርስቲያንን ድምጽ ይሰማ ይገባል የተወሰዱ የቤተ ክርስቲያን ይዞታዎች ይመለሱ አባቶችን መንግስት ራሱ ድረስ እየጠራ ማናገርን ያቁም ሄዶ ያናግራቸው መንግስት አባቶችን እየጠራ ማናገር ያቁም እንዴ መንግስት ሂዶ ቄሶችን ሊያናግር እንዴ ችግር እኮ ያላችሁ እናንተ እኮ ለነለኝ እንዴ ዶክተር አብይ እኮ ጴንጤ እኮ ነው ፕሮቴስታንት እኮ ነው he doesn't care about ነው አጋንንት ብለን እኮ ነው የምናስባችሁ እናንተ እሱ እኮ መንግስት ፕራይም ሚኒስተር ስለሆነ
አክብሯችሁ ነው እንጂ እናንተ ተንበርክካችሁ ከቁልቢ ከአዲስ አበባ እስከ ቁልቢ ገብርኤል በእግር እስከምትሄደው ካለህበት እስከ ኢትዮጵያ ቤተ መንግስት ተንበርክከ መምጣት አለብህ። ይቀልዳል እንዴ? ችግር ያላችሁ እናንተ ናችሁ። መንግስት ላይ የምትፈልጉት እናንተ መንግስት እኮ አልነካችሁም። እነዚህ እኔ ሰላማዊ ሰልፍ ብለው የሚናገሩት ነገር ያስቀኛል። ምን አይነት የዘቀጠ አስተሳሰብ እንዳላቸው በእነሱ ቤት ታውቃላችሁ። በእነሱ ቤት ፓትሪያርኮች ከመንግስት ከሁሉም የበለጡ ናቸው። ልንገራችሁ ኦርቶዶክስ ተዋህዶ we don't care ዶክተር አብይ he doesn't care መንግስት ስለሆነ ሁሉንም ማክበር ስላለበት ያከብራል እንጂ ለዶክተር አብይ መስቀል አይስምልህም። መስቀልን ይዘጠፋ መስቀል ያስቀው እኮ ያጋንንት መስቀል እኮ ነው። ክርስቶስ የተሰቀለበት መስቀል እኮ አይደለም። የኢጂፕታሎጂ መስቀል እኮ ነው ይዘምት ዞረው። አይገርምም ይሄ ነገር? ግን እስኪ አስቡት መንግስት አንድ በአንድ እየወሰደ የሚያናግራቸውን ነገር ማቆም አለበት። መንግስት እስከ ሲኖዶሶቹ ድረስ አዛጋ ድረስ ሂዶ ለችግራቸው እንዴ እስኪ አስቡት። እናንተ በትዳራችሁ ችግር አለባችሁ እንበል። በትዳራችሁ ችግር ይሄ እኮ የቤት ጉዳይ እኮ ነው። መንግስትን እኮ የሚያስገቡት እኮ የቤት ጉዳይ እኮ ነው። የራሳቸውን ጉዳይ በመንግስት የሚያሳብቡት እነዚህ አሸባሪዎች ቴሮሪስቶች ስለሆኑ እኮ ናቸው። ጽንፈኞች ስለሆኑ እኮ ናቸው። አሸባሪ ማለት ነው። ሙስሊሞች ይህን አድርገው ቢሆኑ ወይኔ ሙስሊሞች አድርገው ቢሆኑ የአሜሪካ መንግስት FBI ነበር የሚገባው። አያችሁ እንዴት አድርገን ስtigma ሙስሊም ቢሆን ሰላማዊ ሰልፍ ያወጣው ሙስሊም ቢሆን መንግስት እንደዚህ የተናገረው አልቆለ የትና የት ገብተን ነበር። ኦርቶዶክስ ወጥቶ እንዳለ ራሱን ያንጠለጥል ነበር። አይገርምም? ግን አያችሁ መንግስት ያናግራቸው ቤተክርስቲያን ስለ ኢትዮጵያ ያገባታል። ባጠናችሁ ሀገር ልትከበር ይገባል። ሰማችሁ? ባጠናችሁ ሀገር ኢትዮጵያን የመሰረተችው ኦርቶዶክስ ተዋህዶ ነው። እስኪ አንድ ነገር በሉኝ። ኦርቶዶክስ ተዋህዶ ከመጣች ስንት አመቷ ነው? 1700። ኢትዮጵያ ስንት አመቷ ነው? 6000 አመት። ምን አይነት ነገር ነው? ኦርቶዶክስ ተዋህዶ ኢትዮጵያን ከነበረው ስልጣኔ አጀዘባት እንጂ። አያችሁ እዚህ ጋር በዲሲ በዋሽንግተን ዲሲ ወጥተው የሚናገሩት ሰላማዊ ሰልፍ ይሄ ነው። የኦርቶዶክስ ተዋህዶ ኢትዮጵያን ታሪኳን የነበረን ስልጣኔ የነበረን ዕውቀት አጀዝበው ቁልቁል ነው እነሱ መምራት ሲጀምሩ ነው ኢትዮጵያ ቁልቁል ሄደችው። በኢዛና ጊዜ እኮ በኪንግ ኢዛና በአራተኛ ክፍለ ዘመን በሶስተኛ ክፍለ ዘመን ኢትዮጵያ እኮ የራሷ ኮይን የነበራት የራሷ ምርት የነበራት ስንት ነገር የምታረግ ነበረች እኮ። ኦርቶዶክስ ተዋህዶ የኢዛና ልጅ ኦርቶዶክስ ተዋህዶን በሚቀበልበት ጊዜ ነው እየዘቀጠ እየወረደ የመጣ። ታሪክ ድናንብብ ይቀልዳል ደግሞ እንዴ? በአንደኛ ክፍለ ዘመን የነበረውን ታሪክ ታውቃላችሁ? ኦርቶዶክስ ተዋህዶ ሳይገባ ኦርቶዶክስ ተዋህዶ የገባው በአራተኛ ክፍለ ዘመን ነው። ከአራተኛ ክፍለ ዘመን በፊት የነበረን ታሪክ ታውቃላችሁ ስለ ኢትዮጵያ? አሁን እኮ የምንኮራበት ኢትዮጵያ ትልቅ ሀገር ነበርች ዓለምን ገዝታ ነበር የምንለው እኮ ኦርቶዶክስ ተዋህዶ ከመምጣቷ በፊት እኮ ነው። ኦርቶዶክስ ተዋህዶ ከመጣች በኋላ እኮ ነው ኢትዮጵያ እየዘቀጠች እየወረደች በብሔር ብሔረሰብ በጎሳ በመናምን እየተባላን እየተፋጀን የመጣ ነው። የኦርቶዶክስ ተዋህዶ ቤተ ክህነት በኢትዮጵያ መንግስት ላይ ሲቆራኙ አንድ አልጋ መተኛት ሲጀምሩ ነው። ይህን ታሪክ ማንም ይናገረዋል? ነገር ግን ይወላችሁ እንደዚህ ይላሉ። ኦርቶዶክስ ተዋህዶ ነው ኢትዮጵያን እኛን መሰረት የሚሉት። ልክ አማራዎች በባለፈው እንዳሉት ማለት ነው ኢትዮጵያን የፈጠርን እኛን ነው ያሉት። የአብን ንቅናቄ ፕሬዝዳንት መጥቶ ምንድነው ያለው? ኢትዮጵያን የፈጠርን እኛን ነው ያለው። ስለዚህ ከእንደዚህ ሰዎች ጋር ነው መነጋ ታሪክ አያውቁ እውነት አያውቁ ዝም ብለው ልብ ወለድ ታሪክ ዝም ብለው እንደመጣላቸው እኮ ነው። እንደ ቅዳሴያቸው እንደመጣላቸው እኮ ነው። ቅዳሴያቸው እንደመጣላቸው ምንም አይነት ፋክት የሌለው ሁነት የሌለው ዝም ብሎ ልብ ወለድ ታሪክ ብቻ ነው የሚናገሩት። የራስን ሃይማኖት ስልጣንን መከታ በማድረግ እዚህ ጋር አዳምጡልኝ። ለዶክተር አብይ የተናገረው ነገር አዳምጡልኝ። እዚህ ጋር የምታዳምጡ ሰዎች በደንብ አዳምጡልኝ። የራስን ሃይማኖት ስልጣንን መከታ በማድረግ አዳምጡ የሚለው ይሄ ለጦርነት እያወጁ ነው። ማስፋፋትና ስልጣንን መከታ በማድረግ የሌላው እምነት ላይ ተጽዕኖ ማድረግ
ሊቆም ይገባል። የተቃጠሉትን አብያተ ክርስቲያናት መንግስት በራሱ ወጪ ሊያሰራ ይገባል። መንግስት አዳምጡ። ለዶክተር አብይ ምንድነው ያለው? በጣም ነው እኮ የሚገርመው፣ በጣም ነው የሚገርመው። የራስን ሃይማኖትና ስልጣንን እየተመካ ሌላውን እምነት ሆልድ ኦን እንዴ ኦርቶዶክስ ተዋህዶ ማን የተነሳባችሁ? የኦሮሞ ኦርቶዶክስ ተዋህዶ እኮ ሌላ ሃይማኖት አይደሉም። የኦሮሞ ህዝብ እኮ ነው እኛ በቋንቋችን መማር እንፈልጋለን ያለው። አልገባኝም እኔ። እስኪ አስረዱኝ እንዴ! እነዚህ ሰዎች ግን ትንሽ ጭንቅላት አላቸው። ማን የተነሳባቸው? ማን ነው ሌላ ሃይማኖት ማን ነው መጥቶ የጨቆናቸው? ንገሩኝ። የትኛው ሃይማኖት ነው መጥቶ የጨቆናቸው? ጴንጤ መጥቶ ጨቆናቸው? ሙስሊም መጥቶ ጨቆናቸው? እንዴ ራስ በራሳቸው የኦሮሞ ኦርቶዶክስ ተዋህዶ ቤተ ክህነት። እኔ ኦሮሞች እያዳመጣችሁኝ ከሆነ እባካችሁን ከነዚህ ዘረኞች ከነዚህ ብሔርተኞች ብትወጡ ይሻላችኋል። ውጡ። የራሳችሁን ቤተክርስቲያን መስርቱ። ኮምፕሊትሊ የራሳችሁን ሲኖዶስ የራሳችሁን ፓትሪያርክ አቁሙ። አትሞኙ። ለዘላለም ባሪያ ነው የምትሆኑት። እንደ ባሪያ ነው የሚያስቧችሁ፣ እንደ መጤ ነው የሚያስቧችሁ። ይሄው የእናንተን ችግር እኔ እንኳን ወጥቼ እንድናገር በእምነት ከእናንተ ጋር ባልስማማ በምታረጉት ነገር እስማማለሁ። ለእውነት ነው የቆማችሁት። የምትፈልጉት በቋንቋችን የምትፈልጉት በራሳችሁ ማንነት ማደራጀት ነው የፈለጋችሁ። ቁጭ ብላችሁ ግን ይኸው እናንተ በፍቅር ትጠይቃላችሁ። እነሱ ከመንግስት ጋር የወጡ እንደሌላ ሃይማኖት ነው የሚያዩዋችሁ። ከአማራና ከትግሬ ሌላ በኦርቶዶክስ ተዋህዶ የምትታየው እንደሌላ ሃይማኖት ነው። ሌላ ነገር የለም። አንድና አንድ ነው። ሰልፉን ብታዳምጡት ሙሉ ገብታችሁ ብታዳምጡት ያሳዝናል። ሌላ ደግሞ ቤተክርስቲያን የተቃጠለውን መንግስት ማሰራት አለበት። what እየቀለዱ ነው እንዴ? ይሄ ትንሽ በጣም ይገርማል። እኔም ቆይ ዶክተር አብይ እንዴ የኔን መኪና ቢል መክፈል አለብህ። ዶክተር አብይ ለሰርጌ የኢትዮጵያ መንግስት ለኔ ሰርግ መክፈል አለበት። በቃ ሁሉም መነሳት ይጀምራል። አሁን የኢትዮጵያ መንግስት ለጠጣውበትና ለጨፈርኩበት መክፈል አለበት። የኢትዮጵያ መንግስት ቤቴ ተቃጥሏለኝ፣ የኔ ቤት ስለተቃጠለ የኢትዮጵያ መንግስት መጥቶ ማሰራት አለበት። የኢትዮጵያ መንግስት ሚስቴ ልጆች ስለወለደች ልጆቻችን ማሳደግ ስላልቻልን የኢትዮጵያ መንግስት ልጆቻችን ማሳደግ አለበት። በቃ ይኮ ነው እየተባለ የራሱ የቤቱን ጣጣ ማለት ነው። ደሞ እኮ ትዕዛዝ እኮ ነው የሚሰጡት። አቤት ሙስሊም ተነስቶ ሞስኪዳችን ማሰራት አለበት ቢል፣ አቤት ጴንጤው ተነስቶ ቸርቻችን ማሰራት አለበት ቢል፣ አቤት የሚወረወርባቸው ድንጋይ ከኦርቶዶክስ ተዋህዶ ቤተክርስቲያን የሚወረወረው ሚሳኤል ነበር። ምንድነው ሂሮሺማና ናጋሳኪ ነበር የሚያደርጉት። ሙስሊሞች ተነስተው መስጊዳችንን መንግስት ነው ማሰራት ያለበት ቢል ሂሮሺማና ናጋሳኪ ጎንደርና ምንድነው የኦሮሞን ክልል እና ሶማሌን ሂሮሺማና ናጋሳኪ ነበር የሚያደርጉት። ወለ ለመናገር አቤት አሁን እኮ ቁጭ ብለው እዚህ ጋር የሚሳደቡ እኮ አሉ። ቁጭ ብለው እንትናቸውን ይዘው አንዴ መሰራት አለበት እኮና እንደዛ ዱቄት ¿Qué pasó, amigo? ¿Qué pasó? Que no tú tengas cabeza. ¿Qué pasó, ortodoxo? Oh Dios, ¿qué pasó? Que tú no tengas problema, tú no comprendes. Es tu casa. En los gobernantes ganó nunca. ¿Qué pasó, amigo? ¿Qué pasó, ortodoxo? Tú tengo problema. Es tu problema. Tu problema no más problema, amigo. Mi casa es mi casa. Pero tu problema es no mi problema, amigo. ¿Qué pasó? ¿Qué pasó, ortodoxo? ¿Qué pasó? ¿Cómo estás? Tú tengas
el diablo. Tú tocar, pero tú tocar con corazón tafán. ¿Qué pasó, amigo? ¿Qué pasó? Ya juwe man ነበር ያ መላጣው ጁዋጁዌው ለመላጣው ጁዋጁዌ አንድ መልእክት ላሳልፍ ያን ባርኔጣ የሚያደርገው ዱቄታም እያለ ህዝብና ህዝብን የሚያፋጀው መላጣው ዱቄታሙ አሁን ደግሞ የኦርቶዶክስ ተዋህዶ ጠበቃው ነው ሊነሳ ነው ያን ጁዋጁዌ አጋው ነኝ ያለው አጋው ነኝ አለ አጋው አጋንንት ነኝ ብሎ ወጣ አልተመቸውም ያጋው ሰዎች አዩትና አንተ ሽንታ ማሉት አንተን እንኳን ሸራና ረግም አሉት አሁን ቀዘቀዘበትና እኔን በመሳደብ ጀምሯልኝ ካያችሁት አሁን ምናልባት ገብቶ እየቀወጠው ይላልኝ እየቀወጠው ይላል ገብቶ አሁን እሱ ነው የእናንተ እንትን የሚሆነው ¿Qué pasó, amigo? ¿Qué quieres? ¿Y tú qué vermente? ¿Y tu biblioteca? ¿Tú qué quieres? ¿Tu amara? ¿Tu gurrague? ¿Tu oromo? ¿Tu agao? ¿Qué onda? ¿Qué pasó, amigo? Tú tengo problemas con tu cabeza, necesito medicación. ¿Qué pasó? Tu duqueta. ¿Qué pasó, amigo? Necesito ayuda. ¿Dónde es tu padre? ¿Dónde es tu madre? ¿Dónde es tu primo, hijo? No tengo no amigo con hablar con tú. ¿Qué pasó, Rotoroktano? ¿Qué pasó? ¿Tú te gusta dinero para gobernante? No dinero con tú. Ya la marca uno con marca. Cada bacho bien, no, ምናልባት ስፓኒሽ ከገባቸው ብዬ ነው ምክንያቱም እንደዛ ዱቄታም ጁዋጁዌ ነው የሆኑብኝ እነሱ 1700 አመት ህዝብን ሲያሳዱ ቤተክርስቲያን ሲያፈናቅሉ መቀበሪያ ጴንጤዎች መቀበሪያ አጥተው እውነቴን ነው የምላችሁ መቀበሪያ ያጡበት ጊዜ ነበር ጴንጤዎች በኦርቶዶክስ ተዋህዶ ምክንያት ስንቱ ጴንጤ ተሰደደ ስንቱ ጴንጤ ድንጋ በላ ስንቱ ጴንጤ በድንጋ ተደበደበ የነሱ ድምጽ እኮ ነው አንተ የቃየል ትውልድ የአቤል ደም እኮ ነው የሚጮው ዛሬ የአቤል ደም እኮ ነው እየጮኸ ያለው አንተ የቃየል ትውልድ tú tengo diablo tú no me gusta el Dios el magode tú soy una diablo ሰይጣኖች ናችሁ ዳቢሎስ ናችሁ መርዝ ናችሁ አለቀ ደቀቀ ካሁን በኋላ ያውላችሁ ልንገራችሁ የተዋህዶ ልጆች መብታችሁ ነው ይሄን አጋንንት እምነት መከተል መብታችሁ ነው thank you yo habla español amarique inglés africano yo habla mucho lengua yo tengo la cabeza con estudiante de dos lenguas yo aprende pero una juwe pendulum there's one pendulum እንድራለ እኔ ለመሆን የሚፈልጋለ ደግሞ እኮ የሚገርመኝ ነገር እኮ 60 አመት እኮ ነው ይጅዋጅዌ አክቲቪስት እኮ 60 አመት እኮ ነው በጣም ይገርመኛል ሌሎችን እየወጣ ይሳደባል እንደሱ የተሳደበ ሰው አለ እኔ አሁን ካንደበት ሰማችሁ ስድብ አልሰማችሁ የሰዎችን ስራ እኮ ኤፍቢአይ ደውለው እኮ ሊያስይዙ የሚፈልጉ ሰዎች እኮ ናቸው ራሳቸው ገዳዮች ራሳቸው ተሳዳቢዎች የሚያደርጉትን አያውቁም ጫልቱዬ ንገሪያቸው ይቅርታ ባያቸው የሚያደርጉትን አያውቁም እነዚህ ያጋንንት እስራት ያለባቸው ናቸው ያጼ ምኒልክ ቡችላዎች ናቸው እውነቴን እኮ ነው የምልሽ አንዲት ሴት ልጅን ወጥታ ልካቸውን ስላለቻቸው ከስራዋ አስደውለው በየቦታው እሷን ለማሳሰር ሌቦች ናቸው እነዚህ ታቁት ስማቸውን አልጠራቸው አይወላችሁ እንዲያውም አሁን ወጥቷል ያጁዋጁዌውን በዋሽንግተን ዲሲ ላይ ሲቀውጠው ነበር ሰው ያየው ነበር እኔ በመገባበት ጠብቆ ይገባል ሌባ እኮ ነው ሌባ ናቸው
አጋችሁ ማንጋ ገና ያሳያችኋለሁ። ታይታችኋል። ዶክተር አብይ ነው እኔ የሰጠኝ። ይሄ ዶክተር አብይ ባህር ዳር ገብቶ ታስታውሳላችሁ? ባህር ዳር ገብቶ የአማራን ህዝብ ጸጥ ያደረገበት እሱን ልኮልኝ ነው። ጃኬቱን ልኮልኝ ነው። እኛም ገብተናል። የኢየሱስ ወታደር ነኝ አሜን አልከ። እኛ አንደራደርም፣ በክርስትናችን አንደራደርም። ሀገር ምናምን የምትለውን ነገር ቀቅለ ብለው በክርስቶስ አንደራደርም፣ በወንጌል አንደራደርም። እውነቱን እልሃለሁ። አልደባደብ፣ አልሳደብ፣ አልገልህም፣ አድነሃለሁ። መጀመሪያ መሞት አለብህ ለመዳን የኔ ወንድም። እውነትሽን ነው። ሰው አይደሉም ጫልቱ፣ ሰው አይደሉም እነዚህ። ሰምቻለሁ፣ ቪዲዮሽን ገብቼ ሰምቻለሁ። በስራሽ ቦታ ሰው ልከው እነዚህ ቦቅቧቃ ዱቄታሞች ምን ታደርጋላችሁ መሰላችሁ? እነዚህ ሰዎች በአደባባይ የወጡ የሰው ስም እየተናገሩ የሚሳደቡትን አንድ በአንድ ሪፖርት ነው የማደርጋቸው። ሪፖርት አድርጓቸው አንድ በአንድ። ማቆም አለበት ቡሊንግ። ኖ ሞር ቡሊንግ። የኢትዮጵያ ኦሮሞ ህዝብ ለብዙ አመት ቡሊ ተደርገሃል። ኖ ሞር ቡሊ አትደረግም። አሜሪካ እየኖርክማ ቡሊ አትደረግም። ኢትዮጵያ ቡሊ ሲያሳድዱ ለምደዋል። ሃይማኖት ኦርቶዶክስ ተዋህዶ ሌላውን ሃይማኖት ሲያሳድድ ለምዷል። የለመደው ነው። የለመደች ጦጣ ሁሉ ጊዜ ሸምጠጣ ልትሸመጥጥ የለመዱት ህዝብን ማባላት የለመዱት ማሳደድ ነው። አሁን አያችሁ የዘሩትን አጨዱ። ራስ በራሳቸው እኮ ነው የሚሳደዱት። ደግሞ እኮ ማንም አላሳደዳቸው። ጴንጤ በኦርቶዶክስ ላይ አልተነሳባቸው። ሙስሊሞች በኦርቶዶክስ ላይ አልተነሱም። እዛ አፕስድ ሙስሊሞች ናቸው የሚነሱ። አሜን። ኦርቶዶክስ ናቸው ከሚነሱብን። እኔ ከብዙ ሙስሊም ወንድሞች ጋር ብዙ አይነት ንግግር አድርጋለሁ። እንደነሱ የሚያከብሩኝ የተከበሩ ጽድቅ ንጹህ የሆኑ ሰው ንጹህ ስላችሁ በንግግር ላይ እንደነሱ አላገኘው። እኔ ታቁኛላችሁ የምታወቀው ከሃይማኖት ጋር ዲቤት በማድረግ ነው። ከሙስሊሞች ጋር በብዙ ጊዜ ዲቤት አድርጋለሁ። አንዱ ደውሎ ገላለው አላለኝ፣ አንዱን ስጋን በላለው አላለኝ። ምንድነው እንዲያውም እየደወለ ከአውስትራሊያ እየደወለ የሚያናግረኝ ልጅ አለ። ሌሎችም ይደውሉልኛል፣ እነጋግራለሁ። በሰላም ነው ከነሱ ጋር ተከራክረን መጨረሻ the voice mail I don't have it በመጨረሻ ተከራክረን በልደናደር እግዚአብሔር ካንተ ጋር ይሁን አላህ ይባርክ ብሎ ነው የምንለያየው። ኦርቶዶክስ ግን ቆይ ልንገራችሁ፣ ልጫወትላችሁ። ልጫወትላችሁ የላኩልኝ መስል ልላክላችሁ። ኦኬ አንዴ ይቅርታ። እኔ አዳምጡ፣ በጣም የላኩትን አዳምጡላችኋለሁ፣ አሰማችኋለሁ እንዴት እንደሚሳደቡ ገና ለገና። አንዴ አመጣዋለሁ። በጣም ይኸውላችሁ ጂኒ ደስታ ትባላለች። አዳምጡ፣ በጣም እናንተ አዳምጣችሁ መስክሩ። ኦኬ አንተ ግን እግዚአብሔር አምላክ ይኸውልህ አንተ በጣም የምትገርም ደደብ የሆንክ ሰው ማለት ነው። እንደው ሌሎች ቢመጡ እንኳን ሙዳቸውን ቀይረው ቀስ ብለው አልፎ እየተሳደው እንደው የምትሰነብት ግን ይመስላል ጤነኛ ነገር። እኔ ጤነኛነት በጣም የሚያሳስበኝ በጣም ድድብ ያልክ መሀይም ትልቅ እየጀዝባለ የእውነት ነው የምልህ። እንዴ አንተ እዚህ ምትምራባክና አንተ የሆንክ ቁርበት የሆንክ ያሮጊት አይደል እንዴ ዘህም የምትናጥጠው? አዳምጡ። ምን በሽተኛ ሰው ነህ? ለምን ሌላ ነገር አትሳደብም? ለምን ብሔር አትሳደብም? ካጤ ኢየሩሳሌም እንደምትንጠለጠለው እውነት ለመኪና አደጋ ይበልክ ያልታሰበ የልጆች አባት አድርግ። አዳምጡ። እግዚአብሔር ያልታሰበ በሽታ ይስጥ። አዳምጡ። በጣም ባለጌ ሰው ነህ። ካንሰር የሆነ ጉሮሮ ማለት ነው። ጉሮሮ ካንሰር ይውጣብህ። እንደ ዘመን አመጣሽ በሽታ ሳታስበው ድፍት አዳምጡ። እውነቴን ነው የምላችሁ። አሁን እዚህ ጋርም ገብታችሁ እውነት ናት የምትሉላላችሁ ምንም ችግር የለም። በእናንተ እንትን አለ። እናንተ አጋንንት የሰፈረባችሁ ተሳዳቢዎች አዳምጡ። ምን የሚልኩልኝን ዮኒ ማኛን አሰማችኋለሁ። አንዴና ለመጨረሻ አሰማችኋለሁ እንዴት የሚልኩትን። እንዲሆን አድጋ አልገባ በጣም ነው አንተ ሰው ለማስደሰት ብለክ ለምንድነው እኛን የምትሳደበው?
ለምን አታርፍም? ነገ የሚቆጭ ነገር አታድርግ እሺ። ነገ ይቆጫል አእምሮ ሲመለስ የእብድ ጭንቅላት ሲለወጥ ማለት ነው እንዴ። ለምን እንደሰው ማታስብ? ሰው አልፎ አልፎም እንደሆነ ነገር ስልብጣል እያደረገ ያስተምራል። ደረወጥክ እግዚአብሔር ሶሪ ቅርታ ሹት አንድ ዋን ሰከንድ እንድታዳምጡ ፈልገው ምንድነው እንዴት ክፉ እንደሆኑ እንዴት ወለቴ እንደምላችሁ ክፉ እንዴት እንደሆኑ እየደወሉ የሚልኩት ነገር እንድታዳምጡ ነው ፈልገው እንዴት ክፉ እንደሆኑ አንተ ሰው ለማስደሰት ብለክ ለምንድነው እኛን የምትሳደበው? ለምን አታርፍም? ነገ የሚቆጭ ነገር አታድርግ እሺ። ነገ ይቆጫል አእምሮ ሲመለስ እግዚአብሔር አምላክ ይወልህ። አንተ በጣም የምትገርም ደደብ የሆንክ ሰው ማለት ነው። አዳምጡ። እንደው ሌሎች ቢመጡ እንኳን ሙዳቸውን ቀይረው ቀስ ብለው አልፎ እየተሳደው እንደው የምትሰነብት ግን ይመስላል ጤነኛ ነገር። እኔ ጤነኛነት በጣም የሚያሳስበኝ በጣም ድድብ ያልክ መሀይም ትልቅ እየጀዝባለ የእውነት ነው የምልህ እንዴ። አንተ ሴቶች ብትምራባክ እናንተ የሆንክ ቁርበት የሆንክ አሮጊት ባል እንዴ ዘንም የምትናጥጠው አርባት የሆንክ ምን በሽተኛ ሰው ነህ? ለምን ሌላ ነገር አትሳደብም? ለምን ብሔር አትሳደብም? ካቴዎርስ እንደምትንጠለጠለው እውነት ለመኪና አደጋ ይበልክ ያልታሰበ የልጆች አባት አድርግ። ያዳመጣችሁ ነው። እግዚአብሔር ያልታሰበ በሽታ ይስጥ። በጣም ባለጌ ሰው ነህ። ካንሰር የሆነ ጉሮሮ ማለት ነው። ጉሮሮዬ ካንሰር ይውጣብህ። እንደ ዘመን አመጣሽ በሽታ ሳታስበው ድፍት አዳመጣችሁ። እነዚህ ናቸው የሚላክልኝን ኦርቶዶክስ ተዋህዶ ተከታዮች የሚረግሙኝ እርግማን። ካንሰር ይሁንብህ፣ የልጆችን መኪና አክሲደንት ያጋጥም ምናምን። ተመልከቱ በውስጣቸው ያለው አጋንንት ማለት ነው። ለምሳሌ አሁን እኔ የምናገረው ነገር ስህተት ከሆነ እነሱ እውነት የእግዚአብሔር አገልጋዮች ከሆኑ የእግዚአብሔር ተከታዮች ከሆኑ እንደዛ ይባላል። ግን የለመዱት እንደዚህ ነው። ቄሶችም ሲገዝቱ እንደዚህ ነው የሚገዝቱት። አያችሁ፣ አጋንንት ነው እንደዚህ የሚናገረው ሰው አይደለም። እሷን ለምን እንደዛ የተናገረችው በውስጧ ያለው አጋንንት ነው። ለምንድን እኔ ወጥ ምን እንዳታውቃለህ? ብሔርን ለምን አትሳደብ? አጼ ቴዎድሮስን ከምትሳደብ ብሔርን ተሳደባለች። አጼ ቴዎድሮስን ከምትሳደብ እኔ ደግሞ አልተሳደብኩም። ያደረኩት ምንድነው? ስለ አጼ ቴዎድሮስ እውነተኛ ነገሩን ያቀረብኩት። አሰማችኋለሁ። ላሰማችሁ ሞር እንዴት የሚዘገንን የዛን ጅብ ላሰማችሁ አንድ መስለኝ እንዴት ባለጌ እንደሆኑ ያላጅ ደውላል ያለ ነገስታቶች ማተረግረግ ቤተክርስቲያን ፈርሶ ልማት ይሰራ የምትለው አሜሪካን ሀገር በየሁለት ብሎኩ ያለው ቤተክርስቲያን መስሎ በጣም አሰማችኋለሁ። በደንብ ብዙ አለኝ አሰማችኋለሁ። የሱን አላሰማችሁም አሁን ሌላ ጊዜ አሰማችኋለሁ። በደንብ ለምን እንደሆነ ታውቃላችሁ? ሰብስክራይብ አድርጉ። እሱም መስማት ከፈለጋችሁ አለኝ። በደንብ ነው የምላችሁ። በደንብ ቪዲዮ የሚልክልኝ ሜሴጅ እንዴት እንደፈራ ፈርቷልኝ። የሚገባበት ነው ያጣው አለኝ። በደንብ ነው የምላችሁ። በደንብ የተመላለስንበት ሪኮርድ የተደረገ የላከልኝ አለ። እሱን ለመስማት በዩቲዩብ ነው የምታገኙት። ዝም ብዬ ማልሰጣችሁ። ምክንያቱም ሌሎችም አሉ ያን አዳኙ ካሜራ ምናምን የምትሉት እየደወሉ የሚሰድቡኝ የሚናገሩት የሚዋሹት የሚሉትን አንድ ባንድ አወጣዋለሁ። ለምንድነው እንዴት እነዚህ እኔ ማንንም አልሳደብም። I do not have no ማንንም አልሳደብም። ኦኬ ማንንም አልሳደብም። ነገር ግን እንደምታውቁት ዩቲዩብ አካውንት ከፍቻለሁ። ዩቲዩብ አካውንት የከፈትኩበት ምክንያት እኔ የምናገረውን ነገር እየወሰዱ ብዙ የኔም በየቦታው ታገኙታላችሁ። ሰዎች እየወሰዱ የኔም ቪዲዮ በማልፈልገው ነገር አውቀው ከአውዱ ያወጡ ስለሚበዛርቁ የራሴ ዩቲዩብ አለኝ ስፔድ እየወዳ ቢላለኝ እዛ ጋር ሰብስክራይብ አድርጉ። ቪዲዮዎችን በሙሉ እዛ ጋር ነው ፖስት ማደርጋቸው። ወደፊት ብዙ ነገር አቀርባለሁ እዛ ጋር። ያን ማደርግበት ምክንያት እንዳልኳችሁ እየወሰዱ ቪዲዮን እየወሰዱ እነሱ በማልፈልገው ነገር አውቀው ስሜን ለማጥፋት የሚያደርጉት ነገር ነውና አንድ ባንድ አስወርዳቸዋለሁ። ምንም ችግር የለም። ልንገራችሁ መጨረሻ ዮሐንስ ወንጌል 8:32 የምወደው ማይ ፌቨሪት ስክሪፕቸር ነው።
መጽሐፍ ቅዱስ እንደዚህ ይላልኝ እውነትን ታውቃላችሁ እውነትም ነፃ ያወጣችኋል እውነትን ታውቃላችሁ እውነትም ነፃ ያወጣችኋል ዛሬ የሰማችሁት እውነት ነው የምትሉትን ነገር ሁሉ ውሰዱት ውሸት ነው የምትሉትን ነገር ገለል አድርጉት እውነት የሆነውን ነገር ግን እኔ ስለተናገርኩት የማን ብሔር ሆነ የምን ብሔር ሆነ የሚባል ነገር የለም እውነት ከሆነ ውሰዱት ነፃ ትወጣላችሁ ነፃ ለመውጣት የምትፈልጉ ከሆነ መጀመሪያ ራሳችሁ ችግር ውስጥ እንዳላችሁ ማወቅ አለባችሁ እውነት ነፃ እስከምታወጣ ያማል እውነት ነፃ እስከሚያወጣ ያስለቅሳል እውነት ቀላል አይደለም እውነት ለመዋጥ ከከበዳችሁ አንዳንድ ጊዜ ፔሪዬ ጣጣ አድርጉባት እና ስላዳመጣችሁኝ ያመሰግናለሁ እውነት ለመናገር የኢትዮጵያን ህዝብ ሁላችሁንም ወዳችኋለሁ ሃይማኖት ይከበር የሁሉም ሃይማኖት ይከበር ነገር ግን አንዱ ሃይማኖት ተነስቶ ቡሊ ይሆናል ሲል እኔ ደግሞ በእነሱ ተነስቼ ቡሊ ይሆናለሁ ስላዳመጣችሁኝ ያመሰግናለሁ ሌላ ጊዜ እስከምንገናኝ እግዚአብሔር ይባርካችሁ ደህና ደሩ ኢየሱስ ያድን